ቦታ ማግኘት መቻል አለብን ይሄ ሎጂክ ነው አይ ጨምረውበት ሌላ ሊሆን ይችላል አልክ እኔ ምን ደግሞ ተጨማሪ ሐሳብ መሆኑ ብቻ ሳይሆን ተቃራኒ መሆኑ ነው የተቀመጠው ነው እንዴት ተቃራኒ ይሆናል ታዲያ እኔ ተቃራኒ ነው ብያለለም ምክንያቱም የሆነ ቦታ ይቀየሳል እንጂ አሁን ለምሳሌ ስለ ማርያም አወላለድ ስለ በድንግል ስለ መውለዷ ይነግርና የሆነ ቦታ ነው የሚቀየው እንጂ ይዘግባል እኮ እስከሆነ ቦታ ይዘግብና የት ነው የተወለደው ኢየሱስ መጽሐፍ ቅዱሳችን በቤተልሔም እንደተወለደ ይነግረናል በከብት በረት ውስጥ ቅዱስ ቁርአን ደግሞ ዘንባባይቷ አጠገብ ነው የሚለው መወለዱን ግን ሁለቱም ያምናሉ ከድንግል መወለዱንማ አይደለም ሁለቱም ተቃዋሚዎቹ አይሁዶችም ሌሎች ፓጋኖችም ያምናሉ በዘመኑ ያዩት አሁን ጥያቄው ምንድነው ሐሳቡን ከሰሙት እሳቸው ወይም ከሌላ መጽሐፍ ላይ ከወሰዱት ዘንባባይቷ ዛፍ ላይ ሳይሆን መሆን የነበረበት የተወለደ ማለት ነበረባቸው በከብት በረት እኮ አንድ አይነትማ ከሆነ ለምን አስፈለገ ቁርአን ማለት አንድ አይነት ከሆነ እኮ ባይብል ነው አይነት መሆን አለበት አያ ይሄን ነው ምንልህ መጽሐፍ ቅዱስን ለመኮረጅ የሚያነሳሳ ምንም ነገር የለም የዓለማቱ ጌታ አላህ ራሱ ነብይ አድርጎ ስለመረጣቸው እውነታውን የነገራቸውን ነው ይህ ለሳቸው የሚወርደው ራእይ ከባይብል ከመጽሐፍ ቅዱስ ጋራ ከወንጌልም ሆነ ከኦሪት ጋራ ይስማማል ወይስ አይስማማም ግዳቸው አይደለም ከአላህ ዘንድ የመጣውን ቃል ለሌላው መረረውም ጣፈጠውም ያንኑ ማስተላለፍ ነው መልአኩ ገብርኤል ተልኮ ማለት ነው እንዳንተ እንደ ሉቃስ ወንጌል ዘገባ ለማርያም ልጅን ሲያበስራት የልዑል ልጅ ይባላል ብሎ ነው የነገራት የአላህ ቃል ግን ልጅ ሳይሆን ባሪያ ተብሎ እንደሚጠራ ነው የነገራት ነብዩ መሐመድ ይህንን የሉቃስ ወንጌልን ሐሳብ አንተ እንደምትለው ወደ አረብ ምድር ከተበተኑ ከአንዱ ክርስቲያን የኢየሱስን ታሪክ ሰምቶ ቢሆን ኖሮ ልጅን ባሪያ ብሎ አይገለብጡትም ነበር ለነገሩ ቁርአኑም የሳቸው አይደለም ከመነሻው ስለዚህ አሁንም መጽሐፍ ቅዱስ ከሌላ ክርስቲያን ስብከት የተወሰደ ቢሆን ኖሮ ታሪኩን እናገኘዋለን ስናነበው ግን ምን እናገኛለን አንድ ከባይብሉ ተቃራኒ ሆኖ ሁለት ባይብል ያላዘላቸው ባይብል የረሳቸው መጠቀስ የነበረባቸው ሜን ፖይንቶችን ቁርአን ጠቅሷቸዋል ባይብል ግን አያቃቸውም ግን ለምን እንዲህ ይላል አሁን ቁርአን ላይ ሳነብ ብዙ ቦታ ይቻላል መጽሐፍ ቅዱስ ልክ ነው ይያለን ያለ አይልም መጽሐፍ ቅዱስ ነው የሚል ጥቅስ የለም ቁርአን ይላል ቁርአን ይሄው ቀደም እኮ አልኩ የወረደውን እመን ነው እንደሚለው የወረደላቸው እንደውም ክርስቲያኖች እዚህ ጋር አንድ የጻፉታል ኢብን እንኳን ክርስቲያኖች የሚዳኙት በቁርአን እንዳልሆነ ይናገራል ክርስቲያኖች የሚዳኙት በመጽሐፋቸው ነው ይላል የሚፈረድባቸው ስለዚህ መጽሐፉ ያ ሁለት አስፈሳት ተጠቅስ ከመጀመሪያው እንነሳ ቅዱስ ቁርአን የቱ ጋር ነው መጽሐፍ ቅዱስን እመኑ የሚለው ቀደም እኮ አልኩ ታመንን በል ብሎታል እኮ ቀደም ሳነብ ሰምተውኛል ደግሜ ማንበብ ስላልፈለኩ ነው እዚህ ጋር ይላል በቃ አንተ ማንበብ ካልፈለክ እኔ ላንበበው አዳምጠኝ ምን እንደሚል ሱራ 384 ምንም ችግር የለም ላንበብልህ ኦኬ ቢስሚላህ ተከታተለኝ በአላህ አመንን በእኛ ላይ በተወረደውም በቁርአን በኢብራሂምና በኢስማኤልም በይስሐቅም በያዕቆብም በነገዶችም ላይ በተወረደው ለሙሳና ለኢሳም ለነቢያትም ሁሉ ከጌታቸው በተሰጠው አመንን ከእነርሱ መካከል አንድንም አንለይም እኛ ለእርሱ ታዛዦች ነን በሊላል አሁን በኃይለ ቃል እያወጣው ለጠይቀህ ወደኛ በተወረደው በቁርአን አመንን በሉ ይላል ይሄው ቁርአን አጠገባችን አለ አንስተን ማሳየት እንችላለን በኢብራሂምና በኢስማኤል በኢስሐቅና በያዕቆብ በተወረደው ይላል መጽሐፍ ቅዱስ ውስጥ ለአብርሃም የተወረደ ነገር መኖሩን ይናገራል ለይስሐቅ ለያዕቆብ የተወረደ ነገር መኖሩን ይናገራል ያ ኦሬዲ ኖ እኔ ያልኩት ያለው ምንድነው እመን የሚለው አሁን በመጽሐፍ ቅዱስ በወረደው አሁን መጽሐፍ ቅዱስ ነው አይደለማ ወንጌላዊ ተክሉ ለኢብራሂም በተሰጠው መኑ አለን አንተ ደግሞ ባይብል አልከው ባይብል ለኢብራሂም አልተሰጠማ ለኢሳው ለኢሳ አላችሁ ለኢየሱስ ማለት ነው ለኢየሱስ በተሰጠው በጣም ጥሩ ለኢሳ በተሰጠው እንጂል ለኢሳ በወረደው እንጂል መኑ ብሏል ወንጌል ለኢየሱስ ነው የተሰጠው ባንተ እምነት ኖ አሁን እኮ በእኔ እምነትና በእርሶ እምነት ሳይሆን አሁን እኛ ወንጌል የኛ ከእግዚአብሔር የተሰጠ ቃል መሆኑን ቁርአን ሺ ጊዜ 40 ጊዜ ተናግሯል ያንተ ወንጌል አይደለም የሚናገረው ቃሉ የሚለው ለኢሳ በተሰጠው እንጂል መኑ ብሏል ለማን በተሰጠው ለኢሳ ያንተ ጋር ስንመጣ ደግሞ አዲስ ኪዳን ማን ነው ስንል ማቴዎስ የጻፈው ማርቆስ የጻፈው ሉቃስ የጻፈው ዮሐንስ የጻፈው ወንጌሎቹ ወደ ማን ነው የሚጠጉት ወደ ጸሐፊዎቹ ጥቅስም ስታጣቀስ ምን ትላለህ የኢየሱስ ወንጌል ሳይሆን የምትለው የማቴዎስ ወንጌል የማርቆስ ወንጌል ነው የምትለው
አላህ ደግሞ ኢንጂልን ሰጠሁት ያለው ለኢሳ ነው ለማቴዎስ አልሰጠውም ለማርቆስ አልሰጠውም ለዮሐንስ አልተሰጠም ለሉቃስ አልተሰጠም አንድ በል ሁለተኛስ ኢንጂል የራሱ የአላህ ቃል ነው የኢሳ ቃል አይደለም እንኳን የሐዋርያቶቹ ሊሆን ይቅርና ወንጌል የኛም ስለዚህ ቁርአኑ የሚናገረው አላህ ለኢሳ ስለሰጠው አንተ እጅ ላይ ደግሞ ያለው እነ ማቴዎስ እነ ማርቆስ ሉቃስና ዮሐንስ ስለጻፉት ነው ስለዚህ ቁርአን ላይ የሆነ ጥቅስ ታወጣና ባይብል ነው ብለህ መተርጎም አትችልም ባይብል ነው ብለህ ለመተርጎም ቁርአን የጠቀሰውን ይዘቱን መጠበቅ አለብህ አላህ ኢንጂልን አወረድኩ ካለ ወንጌል ማለት ነው ብለህ አንተ ከተረጎምከው ወንጌልም የወረደ ነው ብለህ ማመን አለብህ ኖ ወንጌል የወረደ ሳይሆን ከኢየሱስ እርገት በኋላ በሐዋርያት ከ37ኛው እስከ 96 ባለው የተጻፈ ነው ካልክስ ወንጌል የተጻፈ ነው ኢንጂል የወረደ ነው ኢንጂል የአላህ ቃል ነው ወንጌል የኢየሱስ ታሪክ ነው አይገናኝም ገባኝ አሁን እርሶ ነው የሚሉት አሁን እርሶ ነው የሚሉት እርሶ ነው እኛ አሁን መጽሐፍ ቅዱስ ከእግዚአብሔር ለመሆኑ ብዙ መረጃዎች አሉ ለኛ አልገባሁም ወደዛ ድረስ አልገባው ወንጌላዊ ተክሉ መጽሐፍ ነው እግዚአብሔር ነው አይደለም ስላሉ ነው ወደሚለው አይወላንዴ ወንጌላዊ ተክሉ ርዕስ አትቀይር መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይስ የሰው ሐሳብ ገና አልመጣሁም ምንድነው ያልኩ ቁርአን የመሰከረለትን መጽሐፍ ከቁርአን ስትጠቅስ ቁርአኑ በገለጸው መልኩ ባይብሉን ማግኘት አለብን ቁርአን መኑ ያለን ሱራ 384 ላይ አላህ ለሙሳና ለኢሳ በተሰጠው ነው አንተ ደግሞ የኔን መጽሐፍ ቅዱስ አልከን እሺ መጽሐፍ ቅዱስህ ለሙሳና ለኢሳ የተሰጠ ነው ወይ ስንል ደግሞ አይደለም ይያልክ ነው ስለዚህ ለምንድን ነው ተቃራኒ የሆነ ነገር እንደማስረጃ ነው እኔ ያልኩ ያለው አሁንም ይያለን ያለው በቶራህ መኑ ይላችኋል አይደለ በቶራህ የሙሴን መጽሐፍ ነው አይደል ቶራህ የምትሉ የሙሴ መጽሐፍ አይደለም ተውራት የአላህ መጽሐፍ ነው ተውራት የአላህ መጽሐፍ ነው አይ ኖ ያተረጓጎም ችግር ነው እኛ አሁን እናንተ የምትሉት እኛም ከእግዚአብሔር የተሰጠን መጽሐፍ ለን ነው ምናምነው መጽሐፋችን ከእግዚአብሔር የተሰጠን ነው ምክንያቱም በዛ ዘመን የነበሩ የክርስቶስ ኢየሱስ ጋር የነበሩ ሰዎች በመንፈስ ቅዱስ ምሪት የጻፉት መጽሐፍ ነው ብለን ነው ምናምነው እሱ ወደሱ አንሄድም እንዳሉ አልጻፈውም አላህ በመለኮታዊ እጁ ጽፎ ነው የሰጠው እንጂ ተውራትን ሙሴ አልጻፈውም አንድ ይሄን ያዘለው ተውራትን ሙሴ አልጻፈው እሱን እናውቃለን ምንም ጥያቄ የለውም ኦሪትን ግን ማን ነው የጻፈው ቆይ ልጨርስ እኔ ልጨርስ አሁን ወደ ሌላ ነገር እየገባን ስለሆነ ነው ወደ ሌላ ነገር ውስጥ እየገባን ስለሆነ እኔ እያልኩ ያለው ምንድነው ስለ ቁርአን ሳወራ አሁን የጠቀስኩለት ጥቅስ ምንድነው አሁን ክርስቲያን ማለት ነው ክርስቲያኖች ማለት ክርስቲያን ያለው የእናንተ ቁርአን ክርስቲያኖች የሚለው በክርስቶስ ኢየሱስ ያመኑትን ነው ደቀ መዛሙርቶቹን ነው ሐዋርያትን ነው እያለን ያለ ነው እርሶ ሊቀይሩት ይችላሉ የሚለው ክርስቲያኖች ያላቸው እነሱ ነው ለይቶ ነው የሚያስቀምጣቸው አይሁዶችን ለብቻ ያስቀምጣቸዋል ክርስቲያኖችን ለብቻ ነው የሚያስቀምጣቸው ስለዚህ ክርስቲያኖች የተባሉት በክርስቶስ ኢየሱስ ያመኑትን ማለት ነው ስለዚህ እኛ የራሳችን የሆነ መጽሐፍ አለ ስለዚህ የሚፈረድብንም በራሳችን መጽሐፍ በእናንተ ቁርአን እንደማይፈረድብን ቁርአን ራሱ ይናገራል በሚፈረድባቸው በራሳቸው መጽሐፍ ነው ይላል ስለዚህ ቁርአን መጥቶ ነው ይላል ይሄው ላንብበው እሺ ግን ትንሽ ተረጋጋ ወንጌላዊ ተክሉ በመጀመሪያ ቆይ አንዴ ላንብበው ተረጋጋ ትንሽ ተረጋጋ እስቲ አሁን አሳየኝ ቁርአኑን አንብበው ቆይ ላንብበው ይህ በመጀመሪያ ወጣ ኤኒዌይ እኔ ስላልተረጋጋው አይደለም ስናገር ድምጼ ከፍ ያለ ነው ኦኬ በዛ መልኩ ተረዱኝ እና እኔ ያስፈልጋል አዳማጭ እንዲሰማው ከፍ ማለት አለበት ግን አሁን እስቲ ቁርአኑ ላይ የቱ ጋር ነው ክርስቲያኖች የሚፈረድባቸው በወንጌል ነው የሚለው እሺ አንብበው ይህ በመጀመሪያ ወቁ አንደኛ 565 ማለት ቁርአን 565 66 እርሶ በራስዎ ሊተረጉሙት ይችላል 45 28 ያው ትርጉም እርሶ ጋር ስላለ ማለት መጥቀስ ያለበት አንድ ጥቅስ አውጣና እናንብበው ከዛ ምንን ያሳያል ሐሳቡ በሚለው ደግሞ ዲስከስ እናርግበት ቁጥር ብቻ መጥቀስና 345 444 ማለት ትርጉም አልባ 565 አንብቡት እርሶ እዛ ጋር ስላለው እሺ የመጽሐፉ ባለቤቶች ባመኑና ከክህደትም በተጠነቀቁ ኑሮ ከእነርሱ ኃጢያቶቻቸውን በርግጥ ባበስንና የመጠቀሚያ ገነቶችንም በእርግጥ ባስገባናቸው ነበር 66
እነርሱም ተውራትና ኢንጂልንም ከጌታቸው ወደ እነርሱ የተወረደውን መጽሐፍ ባቋቋሙ ወይም በሰሩበት ኖሮ ከበላያቸውና ከእግሮቻቸው ስር በተመገቡ ነበር ከነርሱ ውስጥ ትክክለኛ ህዝቦች አሉ ከእነሱም ብዙዎች የሚሰሩት ነገር ከፋ ይላል ያላህ ቃል ስለዚህ እዚህ ጋር የሚለው ምንድነው የራሳቸው የሆነ አናኗር የራሳቸው ስርዓት የራሳቸው መመሪያ እንዳላቸው ይናገራል የትኛው ኃይለ ቃል እንደዛ የሚለው ሲያው ከተነበበው ከፊሎቹ አለኮ ከፊሎቹ ሲናገሩ ራስዎት ነው የሰማሁት ከፊሎቹ በተሳሳተ መንገድ ሄዱ ይላል መጨረሻ ላይ ያነበቡት ማለት 66 ላይ ያነበቡት ቃሉን እኔ በኃይለ ቃል እያወጣው ላብራራለህ ዝም ብለህ ሐሳብህን ከምትገልጽ አንድ ቃል ኃይለ በቃል እያወጣን እንነጋገር ይኸውልህ የመጽሐፉ ባለቤቶች አለ ማን አይሁድና ክርስቲያን ይሄን ያስ ባመኑና ከክህደት በተጠነቀቁ ኖሮ ነው ኢፍ ነው ኮንዲሽናል ሰንቴንስ ነው አምናሃል አይደለም ምስክርነቱ ተጠንቅቀሃል አይደለም ባመኑና ከክህደትም በተጠነቀቁ ኖሮ ይህ ነገር ቢኖር ኖሮ ታገኝ የነበረውን ነገር ሊነግርህ ነው ነገር ግን 66 ከ65 አይደል የጀመረው እንቀጥላለን ከ66 ቀጥሉልኝ ማለት ነው ላቋርጠው 65 ኖ ቀጥሉ ኦኬ ካልጨረሱት ቀጥሉ እሺ አሁን ሐሳቡ እንዲገባህ ነው መቼም አማርኛ እኔም አንተም በኩልነት እንረዳዋለን አይደል ቃሉ ምንድነው የሚለው ባመኑና ከክህደት በተጠነቀቁ ኖሮ ምን ያገኛሉ ነው አሁን መስመር ላይ የተቀመጠ ነገር አለ ከነርሱ ኃጢያቶቻቸውን በርግጥ ባበሰን ነበር ይላል ካንተ ማመን ይተበቃል በማን የምትለኝ ከሆነ በነብዩ መሐመድ ነብይነት ነው ይህንኑ ሐሳብ 5:15 ላይ ወደ ኋላ መለስ ብሎ አብራርቶታል ብታምኑ ከክህደት ብትጠነቀቁ ኃጢያቶቻችሁን እናበሳለን አንድ የመጠቀሚያ ገነቶችን በርግጥ ባስገባናቸው ነበር ጀነትም ይገባሉ አለ ምን ሲያደርጉ ነው ግን ሲያምኑና ሲጠነቀቁ በምኑ በራሱ በቃሉ በራሳቸው መጽሐፍ ማለት የት ነው ያመጣው በራሳቸው የሚለውን ከየቱ ጋር ያገኘው ይሄው እዚህ ጋር እኮ ያነበብኩሎት ምንድነው የራሳችን መጽሐፍ አለን እኮ ይለናል ራሱ እኮ ነግሮናል ቁርአን ራሱ እኮ ለይቶታል ከኛ ካንተ በፊት በነበረው መጽሐፍ ይለናል እኮ አሁን ቅድም ሳነብከው እሱ ሌላ አንቀጽ ነው አሁን ይሄን እናብራራዋ ሌላ አንቀጽ ላይ እንሄዳለን እዚህ ላይ ግን እነሱ ጋር በነበረው እኮ ሚል የለም እዚህ ጋር እኔ ስላላወራው ትንሽ ላውራ ያው ብዙ ነው ያወሩት እርሶ ነው ትንሽ ላውራ ምንድነው ያልኩ ያለ አንድ ያልተስማማነው ነገር መምህር ያልተስማማነው ነገር ምንድነው እኔ አሁን በዚህ ካልተስማማን ልንስማማ አንችልም ምክንያቱም አሁን እኔ ማምነው እዚህ ጋር ኤንጅል ያለው ከናንተ በፊት የነበረው መጽሐፍ ሲል ከቁርአን በፊት የነበረው መጽሐፍ እነዚህ መጽሐፎች ናቸው እኛ የምናቃቸው አንደኛ የሙሴ ቶራ የሚባሉት አምስቱ የህግ መጽሐፍ ናቸው ሁለተኛ የምናቀው ወንጌል እናንተ ኤንጅል የምትሉት እኛ ወንጌል የምንለው ከዛ በፊት ቁርአን ከመውረዱ በፊት የነበረ ከ700 ወይ ከ600 ዓመት በኋላ ነው አይደል ቁርአን የወረደው ስለዚህ ከዛ በፊት የነበሩ መጽሐፎች እነዚህ ናቸው አሁን ቁርአን የሚያወራው ስለዚህ መጽሐፍ ነው ሌላ መጽሐፍ ተቆፍሮ የተገኘ መጽሐፍ የለም ከዛ በፊት ማለት ነው የትም መጽሐፍ የተገኘ የለም እስካሁን ያሉት መጽሐፎች በመረጃ የተገኙት መጽሐፎች እነዚህ ናቸው የወንጌል መጽሐፍ እነ ጳውሎስ የጻፉት መጽሐፍና እንደገና ደግሞ አሁን ያልኩት ማለት ነው የሙሴ መጽሐፍ ነው ያሉት ስለዚህ ቁርአን እየነገረን ያለው ማለት አላምንም ማለት ይቻላል ግን ቁርአን እየነገረን ያለው ስለዛ መጽሐፍ እያወራው ያለው ስለ ወንጌል ከዛ በፊት ያለው መጽሐፍ የሚለው ቁርአን ደጋግሞ ካንተ በፊት የወረደ መጽሐፍ የሚላቸው እነዚህን መጽሐፎች ሌላ መልክ ካልሰጠ ነው ማለት ነው ስለዚህ ቁርአን ስለሌላ መጽሐፍ ከሱ በፊት ስላለው መጽሐፍ ሲያወራ ስለኛ መጽሐፍ እያወራ ስለ ክርስቲያኖች መጽሐፍ እያወራ ስለ ሙሴ መጽሐፍ እያወራ ሁለት ማለት ነው እኛ ብሉይ ኪዳንና አዲስ ኪዳን ስለምንለው ማለት ነው ስለዚህ እነዚህን መጽሐፎች ናቸው ለኛ መጽሐፎች ብሎ እያወራን ያለ ነው እኔ አሁን ማወራው በዛ ሂሳብ ነው ሌላ እርሶ ያሉ ያለው እንደውም ሌላ መጽሐፍ አለ ይሄኛው ትክክል አይደለም ይያሉኝ ነው አሁን የገባኝ ነገር አሁን ስሰማ የገባኝ እናንተ መጽሐፍ ስለምትሉት አይደለም ቁርአን የሚያወራው ስለሌላ መጽሐፍ ነው የሚያወራው ካሉ ያ መጽሐፍ የት ነው ያለው አሁን እርሶ ያሉት አሁን ከባይብል ውጪ ነው የሚያወራው ካሉኝ ይሄ መጽሐፍ የሚያወራው ማለት የወረደ የሚለው ቁርአን የወረደ የሚለው ከኛ በፊት ስላለው መጽሐፍ ከሱ በፊት ስላለው መጽሐፍ ሆነ ያ መጽሐፍ የት አለ እሱ መጽሐፍ የት ነው ያለው እንግዲህ እኛ አለ የምንለው ከቁርአን በፊት ያለውን አሳየናችሁ ይሄው 66 ወይንም በኦርቶዶክስ ደግሞ 81 ይያልን ስለዚህ እኛ መጽሐፍ የምንለው እሱ ነው ሌላ አለ ወይ እሱ መጽሐፍ ሊያሳዩኝ ይችላሉ አለ ወይ እሱ መጽሐፍ በመረጃ የተገኘ አለ ወይ በጥናት የተገኘ በቁፋሮ የተገኘ አለ ወይ ስለዚህ ነገር እናውራ እስቲ ማለት ወደ ሌላ ነገር ወደ ርሳችን ለቀን እንዳንሄድ ስለዚህ ማወቅ ስለፈለኩ ነው ሌላ መጽሐፍ አለ እርሶ የሚያውቁት
ጨርሰሃል? አዎ ጨርሻለሁ። እሺ እኔም እስክጨርስ ጣልቃ እንዳትገባብኝ። ጣልቃ አልገባሁም። ከርዕሱም አልወጣም። ርዕሳችን ቅዱስ ቁርአን በውስጡ ያሉት ሐሳቦች ከመጽሐፍ ቅዱስ የተወሰዱ ናቸው ወይስ አይደሉም የሚል ነው። አንድ ሁለተኛ አንድን የቁርአን ጥቅስ ስንጠቅስ ሐሳቡን ቢያንስ ለመረዳት ሁለት ነገር መጠቀም አለብን። ኮንቴንት እና ኮንቴክስቱን ማየት መቻል አለብን። ምንም በቃሉ ላይ ያልተጻፈውን ነገር ቃሉን ሳታነበው ምዕራፉና ቁጥሩን ብቻ ጠቅሰህ ያለውን ቁጥሩንና ምዕራፉንና ቁጥሩን ብቻ በመጥቀስ ስለኛ ባይብል ያወራል ማለት ትዝብት ውስጥ ነው የሚጥልህ። ቢያንስ ቃሉ ተነቦ እያንዳንዱን ኮንቴንት እያወጣን ካስፈለገም ኮንቴክስቱን ሐሳቡን ተያያዡን እያየን ነው ማብራራት ያለብን። አሁንም አንተ እንደምታምነው ቅዱስ ቁርአን ከመጽሐፍ ቅዱስ ከተወሰደ ማስረጃ መጥቀስ ነበረብህ። አንድም ጥቅስ ቅድም እንዳላቀረብክ ያንተ ያቀረብካቸው ከምን ጋር እንደሚገናኙ ስህተት መሆኑን ጠቅሼልሃለሁ። በኔ በኩል ሶስት መረጃዎችን አቅርቤያለሁ። አሁን የተከራከርነው ሶስተኛው ነጥብ ላይ ነው። አንተ እንዳልከው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጽሐፍ ቅዱስ እንኳን ማንበብና መጻፍ ስለማይችሉ ወይም መጽሐፍ ቅዱስ በአረብኛ ቋንቋ በዘመናቸው ባይተረጎምም የእምነቱ ተከታይ ከሆኑ አረብ ክርስቲያኖች እሱም መረጃ የለውም አሁንም ቢሆን እንደው የሰሙትን አጽፈዋል ካልክ ቢያንስ የሰሙትን ካጻፉ ባይብሉ ላይ ያለው ምን መሆን አለበት ብያለሁ? ቁርአኑ ላይ መገኘት አለበት። እስቲ ብለን የተጻፈውን ወይም እሳቸው ያጻፉትን ስናነበው ከባይብሉ ተቃራኒ ሆኖ ነው ያገኘነው። ተቃራኒ ከሆነ በፍጹም ተወስዷል ማለት አንችልም። የሚወሰድ ነገር ስምም ነው የሚሆነው። ያንተን ምሳሌ ይሄን ለማስረዳት በተማሪ መጠቀም ፈልጋለሁ። ክላስ ውስጥ እየተማርን ያለ አንድ ሰነፍ ተማሪ በፈተና ወቅት ከጎበዝ ተማሪ ማለት ነው ከአንድ እስከ ለቀለበለት ጥያቄ መልሶቹን በማየት ገልብጦ እሱም ወስዶ መልሱን ይሞላል። ከዛ በውጤቱ ሲታይ ሁለቱም 10 ከ10 ነው ያገኙት ስለኮረጀ ከዛ ስለወሰደ። ጎበዙ ተማሪ ኤ ብሎ የሞላውን ሰነፉ ተማሪ ግን ቢ ብሎ ቢሞላው ኖሮ ጎበዙ ተማሪ ራይት ሲደረግለት እኮ ለዛኛው ኤክስ ነበር የሚደረገው። ለምንስ ቢ ብሎ ይሞላል? ከኮረጀስ ደግሞ ከኮረጀ ያንኑ ነው ከወሰደ። ስለዚህ እዚህ ጋር አንደኛ በተቃራኒ መቀመጡ ነው ብያለሁ። ሁለተኛስ ባይብል የማያውቃቸውን እውነታዎችም ጭምር አቅፏል። የረሳቸው ባይብል መጠቀስ ግን የነበረባቸው ያንን ነገር አቅፏል። ከየት መጣ? ከባይብሉ እንዳንል የለም ይሄ ታሪክ። ሰላ አንተ ምን አልክ ታዲያ በዚህ ሰዓት ሱራ 384ን ጠቀስክ። ሱራ 384 የቅዱስ ቁርአን ሐሳብ ከመጽሐፍ ቅዱስ መወሰዱን አይደለም የሚያሳየው። እኛ ማመን ካለብን ለነቢያት በተሰጠው ማመን እንዳለብን በነቢያት ነብይነት ማመን እንዳለብን ይናገራል። ይሄ ጥቅስ ላንተ እንደ ማስረጃ የሚሆነው መቼ ነው? ከነብዩ መሐመድ ውጪ በየትኛውም ነብይ አናምንም ካልን ከቁርአን ውጪ ቀደምት መለኮታዊ መጽሐፍቶች አልወረድንም ካልን የዛኔ ጥቅሱን መጥቀስ ትችላለህ። ይሄው እመኑ እያላችሁ አይደለም ወይ ይባላል። አሁን የተነሳው ነጥብ ቁርአን ውስጥ ያለው ሐሳብ ከመጽሐፍ ቅዱስ ተወስዷል ወይስ አልተወሰደም ከሆነ እንዴት ነው ሱራ 384 ማስረጃ የሚሆነው? ከዛ ወደ ሱራ 565 66 ገባ አነበብ ነው። በኃይለ ቃል እያወጣሁኝ ላብራራልህ ፈለኩኝ። ጥቅሱ የሚናገረው አንተ ካልከው ጋር አይደለም። አንተ ብታም ከክህደት ብትጠነቀቅ ኖሮ አላህ ምን ሊሰጥህ እንደፈለገ ቃል ኪዳን የገባልህን ነው የሚዘረዝረው እንጂ በኢንጂል ይፈረዳል የሚል ነገር የለም። በመጀመሪያ ደረጃ በቁርአንም ሆነ በኢንጂል አይፈረድም። ፍርድ የአላህ ነው። እነዚህ መመሪያ ናቸው። ቃሉን በትክክል አላነበብከውም። ይፍረዱ የሚለው ቃል ያለው እዚህ ሱራ ሳይሆን ሌላ ቁጥር ላይ ነው። አውጥቼ ራሱ ላነብልህ እችላለሁ ከፈለከው። ያ ደግሞ ምንድነው? ህግና ስርዓትን ነው የሚያሳየው። ይፈረድብናል አይደለም ጥቅሱ። በምድራዊ ህይወታችን ስንኖር በአምላክ ህግ መተዳደር አለብን። ኢንጂል በወረደበት ጊዜ የነበሩ የኢሳ ተከታዮች መተዳደሪያ ደንባቸው ምን ነበር? ኢንጂል ነበር። ስለዚህ ሐራምና ሐላል ወይም ውግዝና የተፈቀዱ ነገሮችን ሁሉ በኢንጂል ህግ መዳኘት አለበት ነው። ስለ ጽድቅና ስለ ኩነኔ አይደለም ይፈረድባቸዋል ሲል መዳኘትን ነው፣ ምድራዊ ስርዓትን ነው። እንዲሁ የነብዩ መሐመድ ተከታዮች ደግሞ ነብይ ሆነው ከተነሱና ቁርአን ከወረደ በኋላ በምን ህግ ነው የምንዳኘው? በቁርአን ህግ ነው የምንዳኘው። ምን ማለት ነው? ክልክል የሆነውን የምናወግዘው የተፈቀደውንም የምንተገብረው ቁርአን ባስተማረን መሰረት ነው። አንተ እንዳልከው ይፈረድባቸዋል ብሎ ስለ ፍርድ ቀን የሚያወራ አይደለም። ኮምፕሊትሊ ጥቅሱንም አላወቀውም፣ ሐሳቡም ከዛ ውጭ ነው። አሁን ወደ ነጥቡ ልመልስልህና ወደ ነጥቡ ስመልስልህ ነብዩ መሐመድ ማንበብና መጻፍ አይችሉም። በአረብኛ የተዘጋጀ መጽሐፍ ቅዱስም በዘመናቸው የለም። ስለዚህ ቅዱስ ቁርአኑን ከየት አመጡት ስልህ ማስረጃ በሌለው መልኩ አረብ ሀገር የገባ አንድ ክርስቲያን ነግሯቸው ይሆናል ካልክ ለምን ያንኑ አልጻፉትም? ታራ ለምን ተቃራኒ ሆነ እኮ ነው። አሁን ተቃራኒ ከሆነ አልተቆረጀም በለኝ። አይ ተቆርጇል ተወስዷል ካልክ ደግሞ ስምም መሆን አለበት። አይ እሳቸው መጀመሪያ ኢየሱስ
በከብት በረት ተወለደ የሚለውን ሲሰሙ ወሰዱና በማን ነው ይሄ ዘንባባይቷ ዛፍ ስር ተወለደ አሉ። ለምን ታራ መኮረጃ አስፈለገ? ተቃራኒ ለመሆን ከታሰበ ይሄ ለሚሰማ ሰው ግልጽ ነው። ጥያቄ ሊጠይቁት ማለት እዚሁ ሳልወጣ እዚሁ ውስጥ ማለት እንዳሉት ብዙ ሲሆን እንትን ሊልብኝ ይችላል እና አሁን የምጠይቀው ጥያቄ ምንድነው? ለምሳሌ ስለመኮረጅ ተናግረው ትምህርት ቤት እኔ መጀመሪያም ስነሳ ካሎት ወሰደ የሚለው ሙሉ ለሙሉ ወሰደ አላልኩም። ይሄንን ነገር አስምሩልኝ። ሲጀምር ቃሉን ሲጀምር ክርክራችን ስንጀምር ወሰደ የሚለውን ሙሉ ለሙሉ ወሰደ ማለት ከፊል ወሰደ፣ ትንሽ ወሰደ፣ ብዙ ወሰደ፣ ሁሉንም ወሰደ የሚለው ያካትታል። እንደውም ስለ ትምህርት ቤት ሲናገሩ ሰማሁት እና አንድ ተማሪ ለምሳሌ ያህል የሆነ ጎበዝ ተማሪ ቢወስድ 10 ጥያቄ ቢኖር 10ሩንም ጥያቄ ከኮረጀ 10 ከ10 ያገኛል። ምንም ጥያቄ የለው። ስለዚህ ለምሳሌ ያህል የኮረጀው ወይንም የወሰደው 5 ጥያቄ ከሆነ የ5 ጥያቄ መልስ ከሆነ የሚያገኘው 5 ከ10 ነው። እንደ ጎበዙ ተማሪ 10 ከ10 አያገኝም። ስለዚህ እኔ ያልኩት ያለው ቁርአን 10 ከ10 ወሰደ አላልኩም። 10 ከ10 ከወሰደማ ቁርአን ሳይሆን መጽሐፍ ቅዱስ። ስለዚህ እኔ ያልኩ ያለሁት ሁሉንም ወሰደ አላልኩም። አሁን ለምሳሌ ያልኩት የጠቃቀስኩሎት ነገሮች አሉ። ቅድም የጠቀስኩሎት ጥቅስ ሁሉ አሉ። ሄዶ ማንበብ ይቻላል። ይሄ ቅድም ያነበብኳቸው ያው ሰው በኋላ ፖስትድ ስለሚሆን ማየት ይችላል። አሁን አይን ላይ ለምሳሌ በመርፌ ቀዳዳ መግባት ይቀላታል የሚለው እንደሱ አይነቱ ነገሮች ኤግዛክትሊ ኮፒ የተወሰዱ ናቸው። ስለዚህ ነው ያልኩት ቁርአን ሙሉ ለሙሉ ወስዷል አላልኩም። ሙሉ ለሙሉ እንዳሉት 10 ከ10 ወስዶ ከሆነ ኩረጃ ነው። ይሄ እንደሱ አይደለም። የተወሰነ ወስዷል። ከ10 ጥያቄ ቢኖር 5ቱን ነው የወሰደው እንጂ ሙሉን 10 በ10 ወስዷል አላልኩም። መጀመሪያ ላይ ስነሳ ስለተናገርኩ ማለት ነው። 1 ከ10 በሚለው ነው ኖ ማተር 1 ከ10 እንኳን ተማሪ ካገኘ ከጎበዝ ተማሪ 1 ኮረጇል አልኮረጀም እኮ ወስዷል እኮ አልኩ እኮ። በጣም ጥሩ። አዎ 1 ከ10 እንኳን ካገኘ ከጎበዙ 1 ወስዷል። ይሄ ማለት አንድ ስምምነት አለ ማለት ነው። አሁን በደንብ አድርገ ቤዝ አድርገ የተናገርከውን እንየው። ግመል በመርፌ ቀዳዳ ብትገባ ይቀላል ያልከውን ከቁርአን የቱ ጋር ነው ያለው? ከባይብል የቱ ጋር ነው ያለው? መኮረጁን እዚሁ እንድንተማመን አውጣው። እርሶ ሂዱና ቁርአን 7:40 ላይ አንብቡት። እሺ 7:40 ከወንጌልስ ወይም ከመጽሐፍ ቅዱስ? ማቴዎስ 19:24 ማቴዎስ 19:24 ስለዚህ የተኮረጀውን ቀዳሚውን እንየው ምን ብሎ ማርክ እንደሞላ ከዛ የኮረጀውን ኋላ ደግሞ እንዴት እንደገለበጠ እናጋልጠዋለን። ምን ይላል አስኮራጅ? ላንብበው? አዎ አንብበው። ኦኬ አይ እርሶን እየጠበቁ የኮረጀውን እጅ ከፍንጅ ካገኘ ነውማ ግዴታ ነው። ፍርድ ቤት ቀርቦ እኮ ማስረጃ ሊቀርብበት ይገባል። እሺ ማቴዎስ ያይኔ ትንሽ እንትን እያረገብኝ ስላል ሶሪ ይሄ እንትኑ እሺ ላንብብልህ ኖ ማተር ማቴዎስ ስንት ላይ? ማቴዎስ 19:24 እሺ ማቴዎስ 19:24 ይሄንን ላንብብ እየተከታተልክ ምናልባት ከጎበዙ ሊጀምር ሐሳቡ እንዲገባቸው ከቁጥር 17 ጀምራለሁ። ይቅርታ ከቁጥር 16 እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወትም መግባት ብትወድ ግን ትእዛዝን ጠብቅ አለው። እርሱም የትኞችን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህና እናትህን አክብር፣ ባልንጀራህንም እንደራስህ ውደድ አለው። ጎበዙም ይህንማ ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደግሞስ የሚጎለኝ ምንድነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብን በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግስተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። በትክክል አንብቤያለሁ። አሁን ኢየሱስ እያስተማረ ያለው ስለማን ነው? በዚህ መሰረት ስለ ባለጠጎች ነው። እዚህ ጋር አንብበው ነው ቁርአንን ደስ ይለኛል። ግን መጀመሪያ እዚህን ጭብጥ እንውሰደው። አሁን ኢየሱስ አሁን ስለማን ያስተማረው? ባለጠጎች ምንም ነገር ቢያደርጉ ህግጋትን ቢጠብቁ ያለውን ነገር በመስጠት ረገድ ግን እንደሚከብዳቸው፣ ባለጠጋ የሆነ ሰው መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ እንደሚሾልክ ነው አይደል ያስተማረው? ቁርአኑን አንብብልኝ ቁርአኑን ደግሞ እነዚህ የቀረጾቻቸውን ያስተባበሉ ከነርሱም የኮሩ ለነርሱ የሰማይ ከላይ ልጀምር ወይንስ አይ አንተ ማለት ነው ከምትፈልገው አንብበው
40 እነዚያ አንቀጾቻችንን ያስተባብላሉ ከእርሷም የኮሩ ወይኔ ላንብብልህ ተከታተለኝ አንተ ተከታተለኝ በሱ እኔ ላንብብልህ አይው እነዚያ አንቀጾቻችንን ያስተባበሉ ከእርሷም የኮሩ ለነርሱ የሰማይ ደጃፎች አይከፈተላቸውም ግመል በመርፌ ቀዳዳ እስከሚገባም ድረስ ገነትን አይገቡም እንደዚሁም አጋሪዎችን እንቀጣለን ባለጸጎችን ወይስ በጌታቸው አንቀጽ ያስተባበሉትን ያ አሁን እኮ ይሄ ሐሳብ እንዳልኩት ነው ሙሉ ለሙሉ ቀደም እንዳልኩት ነው ሙሉ ለሙሉ ኮኮረጀማ እኮ ሙሉ ለሙሉ ነው የምንለው ማለት አሁን ቀደም ያልኩት ነው አሁን 100% ሆነ ኤግዛክትሊ መጽሐፍ ቅዱስ ያለው ነው ማለት ያለበት ስለዚህ አሁን መርፌ ቀዳዳ የሚለው ራሱ ቢብሊካል ትርጉም አለው የመርፌ ቀዳዳ ማለት የመርፌ ቀዳዳ ማለት አይደለም በእስራኤል ውስጥ የነበረ ግመሎችን የማያሳልፍ ሰው ብቻ የሚያሳልፍ ግመል የማያሳልፍ በር ነው ይሄ ግመል ቀዳዳ የተባለ የግመል በር የተባለ ኢየሱስ ክርስቶስ ስለሱ ነው የሚያወራው እዛ ጋር መርፌ በግመል በመርፌ ቀዳዳ ብታልፍ ይቀላታል ያለው ከታሪክ አንፃር ነው የአይሁዶች ቦታን የመርፌ ቀዳዳ የምትባል በር ስላለች ስለዚህ ያን ማለት ነው ስለዚህ ይሄንኑ ወስዶ ቁርአን ስለዚህ ነው የሚያወራው ስለዚህ አውርቶታል መባክ ወንጌላዊ ተክሎ ፕሊስ እንዳዋቂ ለምን አንናገርም አሁን ምን ያገናኛቸዋል አንደኛ አስተምሮታቸው የተለያየ ነው እዚህ ቦታ ላይ ኢየሱስ የሚያስተምረው ሀብታም የሆነ ሰው ገንዘቡንም አውጥቶ መስዋዕትነትን ከፍሎ ወደ እምነት ጎዳና የመምጣቱ ነገር ቀላል እንዳልሆነና እንደከበደ ነው የሚናገረው ምሳሌውን ደግሞ ሲያቀርበው የግመልን ትልቅነት ከጠባባ መርፌ ቀዳዳ መሽሎክ ጋር አገናኘው ግመል በመርፌ ቀዳዳ ውስጥ መሽሎክ ይከብዳል የሚል ከሆነ አስተሳሰባችን ለሀብታምም እንደዚሁ ወደ መንግስተ ሰማያት የመግቢያ መንገዱ ጠባብ ነው አይደል ቅዱስ ቁርአን ደግሞ የሚያስተምረው በሀብት ስለበለጸገ ሰው ሳይሆን በጌታው አንቀጽ ስለካደ ኢአማኒያን ነው የሚያወራው ያኛው ሰው እኮ ኢአማኒ አይደለም ሁለተኛ የምትረዳው ህግን የጠበቀ ነበረ እዚህ ቦታ ላይ ግን አላህ የሚናገረው እነዚያ አንቀጾቻችንን ያስተባበሉ አለ አንድ በጌታቸው አንቀጽ የማያምኑ ከርሷም የኮሩ ከመቀበል ይልቅ በትዕቢት የተወጠሩ ለነርሱ የሰማይ ደጃፎች አይከፈትላቸውም ሩሃቸው ራሱ መንፈሳቸው ሰማያትን ጥሶ መውጣት አይችልም ነው በሩ ዝግ ነው ግመልም በመርፌ ቀዳዳ እስኪገባ ድረስ ጀነትን አይገቡም ማለት ጀነትን አይገቡም እንደዚሁም አጋሪዎችን እንቀጣለን በጌታቸው አምልኮ ላይ ሌላን በመደረብ የሚያጋሩትን እንቀጣለን ብሎ ስለ ካህዲያን ስለ ጣዖታውያን ተናገረ እንጂ ስለ ሀብታም አልተናገረም አሁን አንተ ምንድነው የተቆረጀው ስለ መርፌ ቀዳዳ የምትል ሁለት ቃልን ባለ 6 ፊደል ሁለት ቃልን አገኛና ባይብል ላይ መርፌ ቀዳዳ አልክ ስለዚህ ምን ትላለህ መሰለ አጠቃላይ በዚህ ምድር ላይ መርፌ ቀዳዳ የሚል ሰው ሁሉ ከባይብል የወሰደው ነው ማለት ነው ለምን ባይብል ላይ ነው ያለው ኖ ይሄ የሚለውና ያ የሚለው ይለያያል ሁለቱ የሚሉት ይለያያል አሁን የመርፌ ቀዳዳ ይሄ ታሪካዊ ነው በኢየሩሳሌም ውስጥ ያለ ቦታ ነው ይሄ ቦታ አሁን መርፌ ቀዳዳ ቢሆን ሶመኒ መርፌ በአለም ላይ ብዙ መርፌ አለ ስለዛ የሚያወራ ቢሆን ልስማማለው ትችላለህ አሁን ግን የሚያወራው ስለ ቦታ ስለ በር የሆነች በር አለች መግቢያ በር አለች የመርፌ ቀዳዳ የምትባል በር አለች የሚያወራው ስለዛ በር እዚህ ጋር የሚያወራው ስለ መርፌ ቀዳዳ ነው ስለዛ ማን የሚያወራው ኢየሱስ ክርስቶስ ነው የሚያወራው ኢየሱስ ክርስቶስ ቁርአኑስ የሚያወራው ስለማን ነው መርፌ ቀዳዳ ሲል እኮ በራሱ መንገድ እኮ ተጠቅሞታል ግን ከዛ የወሰደው አለ እዛ ጋር ወስዶ አልወሰደም ምኑን ነው ወሰደ የምትለው አልወሰደማ ምክንያቱም ሐሳቡም አገላለጹም ተለያይተዋል በሐሳብ አይገናኙም በአገላለጽ አይለያዩም አንተ ምኑን ነው ወሰደው ገነት አይገቡም እኮ ይላል እዚህ ጋር አሁን እነማን ልንገሮት አሁን ቆይ ልንገሮት እነማን የሚለው ልተውና ሁለት ነገር ይስማማል እዚህ ጋር አንደኛ እዚህ ጋር ምን ይላል እስኪገባ ድረስ ገነት አይገቡም ይላል የእንትን ቁርአኑ ገነት አይገቡም ይላል የኛም ደግሞ ምንድነው መንግስተ ሰማያት ግመል በመርፌ ቀዳዳ ብትገባ ይሻላታል ይላል አሁን እዚህ ጋር ስለመግባት ነው ገነት ስለመግባት ነው ሁለቱም የሚያወሩት ቁርአን የሚያወራው መጽሐፍ ቅዱስ የሚያወራው ገነት ስለመግባት ነው የሚያወራው ስለዚህ ያ አይገቡም ነው ይሄም አይገቡም ነው እያለን ያለ ስላለ መግባት ነው መንግስተ ያኛው አይገቡም ያለውን ግን ይሄ አይገቡም አላለማ መጽሐፍ ቅዱሱ ሀብታም ነው ያለው በቅዱስ ቁርአንም ሆነ በነብዩ መሐመድ ሐዲስ ባለጸጋ ገነት አይገባም ሚል ትምህርቱም የለም
ሽታውም የለም ለምን ከተባለ ወደ ጀነት ለመግባት ሀብት ሊከለክል አይችልም ወደ ጀነት ለመግባት ድህነት በር ሊሆን አይችልም ቁርአኑ የሚያስተምረው ጀነት ለመግባት እምነትና ስራ ወሳኝነት አለው ነው ስለ ሀብታም ለማውራት ፈልጎ ብቻ ስለ ሀብታም ማውራት ፈልጎ ብቻ አይደለም ምክንያቱም መንግስተ ሰማያት የማያስገቡ ነገሮችን እየተናገረ ሀብቱም አይደለም አሁን ሀብታም አይገባም አይደለም ሀብታም ሆኖ ጽድቅ የሚሰሩ አሉ ሀብታም ሆኖ መልካም የሚያደርጉ እሱን አንብበው ስለምን እንደሚያወራ ስለ ሀብታም ነው ነው ብዙ ሰዎች ኢየሱስ እያለ ያለው ያንን አይደለም በሀብታቸው ግፍ ስለሚሰሩ በሀብታቸው አመጽ ስለሚሰሩ ሰዎች እንጂ ሀብታሞች በአጠቃላይ አይገቡም አላለም እንዴ አይደለም ባይብሉንም ራሱ ከአውት ኦፍ ኮንቴክስት ነው መታነበው ከላይ ጀምረን እንድገመዋ ወደዚህ የመጣበት ምክንያት ምንድነው መጨረሻ ላይ ሀብታሙ የተሰጠውን ትዕዛዝ መስራት ስለከበደው ነው ኃጢያት ላይ ስለሆነ ግብስ ስለሆነ አይደለም ምንድነው ያለው ይህንን ሁሉ ከህፃንነቴ ጀምሬ ጠብቅ ያለው ህግን ጠብቅ ሲለው ህግን እንደጠበቀ ገለጸለት ሀብታሙ ምን ቀረኝ ነው አሁን አይደለ የቀረውን እንየው አመጻ አልነበረም አሁን የቀረ ፍጹም ልትሆን ብትወድ አለ ፍጹም ልትሆን ብትወድ ሂድ ያለህን ሽጠህ ለድሆች ስጥ ከሀብቱ ጋር የተገናኘ ጉዳይ ነው ከዛስ መዝገብም በሰማያት ታገኛለህ መተህም ተከተለኝ አለው በዚህ ሰዓት ምን አለ ጎበዙ ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ ምንድነው ያሳዘነው ኢየሱስ ክፉ ቃል ተናግሮት አይደለም ነገር ግን በሀብቱ መጣበት ያለህን ሽጥና ለድሆች ስጥ አለው ጉዳዩ ከሀብቱ ጋር ነው የሚገናኘው አዝኖ ሄደ አልተቀበለም ማለት ነው አይደል በሌላ መንገድ እያዘነ ሄደ ማለት ኢየሱስ የነገረው ታዲያ ምን አለው ኢየሱስም ለደቀ መዛሙርቱ ይላል ከዚሁ ጋር አያይዞ እውነት እላችኋለሁ ለባለጠጋ ወደ መንግስተ ሰማያት መግባት ጭንቅ ነው ያለውን መስጠት አይችልም ስለዚህ ይሄኛው በሀብቱና በባለጠጋው ሰበብ የተነገረ ከሆነ እዚህ ቅዱስ ቁርአኑ ላይ ደግሞ አላህ ምን አለ በኔ አንቀጽ የሚያስተባብሉ ከመቀበል የኩሩ ሰዎችን ሩሃቸው መንፈሳቸው ራሱ የሰማይ ደጃፍ አይከፈትለትም ማን ነው ኡስታዝ እኔ የሚያልኩት እሱን ነው አሁን ያልኩት እኮ ተመሳሳይ ነው አሁን ያኛው በሀብቱ ነው አትገባም የተባለው እርሶ አሁንም ሁለቱም የሆነ የእግዚአብሔርን ህግ ባለመፈጸማቸው ነው እየገቡ ያለው እዚህ ጋር ወደ ሲኦል እየወረዱ ያለው ሁለቱም ኮንቴክስት ሁለቱም ህግ ባለመፈጸማቸው አይደለም እነዛ በክህደታቸው ነው ያ መጽሐፉ እንዲላላ ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል የኛ መጽሐፍ ቅዱስ ከኃጢአት ጋር የተያዘ ነው እግዚአብሔርን ካለመታዘዝ ጋር ገንዘብን መውደድ ነው ገንዘብን መውደድ ኃጢአት አይደለም ለርሱ አይደለም ለኔ ማለቱ አይደለም እኔ አሁን ቁርአን አላ አይደለም ያልኩ ኃጢአት አይደለም ከመነሻውም ገንዘብን መውደድ እኛ ግን እንደሱ አይደለም ኖ እኔ እንደዚህ መሰረት አድርጌ አይደለም ነገር ወንጌላዊ ተስፋ ሎጂክ ነው ነገር ልጨርስና እንትን ይላል አሁን ገንዘብን መውደድ ማለት ሰው በገንዘቡ ሱሳይድ ያደርጋል ሰው በገንዘቡ ኃጢአትን ይሰራል ሰው በገንዘቡ ዝሙት ይሰራል ሰው በገንዘቡ በወንድሙ ላይ ክፋት ያስባል ያን ማለቱ ነው ስለዚህ የገንዘብን መውደድ ማለት ከንትን ጋር አይደለም አሁን ገንዘብ ሲኖረኝ ገንዘቤን መውደዴ ኃጢአት አይደለም ግን ከገንዘብ ጋራ በተያያዘ መልኩ ሌላ የክፋት ስራ ከሰራንበት ማለት ነው ስለዚህ ያን ነገር ካደረግንበት ያ የኃጢአት ስር ነው ምክንያቱም ብዙ ሰዎች በገንዘብ አማካኝነት ነው ብዙ ጥፋት የሚሰሩት ስለዚህ ያ ማለቱ የሚገባኝ ስለዚህ አሁን ልጠቅልለውና ሙሉ ለሙሉ አልወሰደም ግን አሁን ሁለት ሐሳብ ተጠጋጊነት ያላቸው ነገሮች አሁን ሁለቱም የሚያወሩት ሲኦል ስለመውረድ የእናንተ መጽሐፍ የሚያወራው ሲኦል ስለመውረድ ነው የኛም መጽሐፍ የሚያወራው ሲኦል ስለመውረድ ያኛው እናንተ ባላችሁት መንገድ ነው ያ ሲኦል የወረደበት መንገድ እኛ ደግሞ አሁን መጽሐፍ ቅዱስ ደግሞ ይሄ ሰው ገንዘብ በመውደዱ ምክንያት ማለት ገንዘቡን ከመከተል ይልቅ ዋጋ ከፍሎ ጌታን ከመከተል ይልቅ ለገንዘቡ ብልጫ ማድረጉ ነው ይሄን ሰው በዛ ምሳሌ ውስጥ በዛ ካታጎሪ ውስጥ እንዲገባ ያደረገው ስለዚህ እኔ እነዚህ ቃሎች ይመሳሰላሉ ነው የኢየሱስ ክርስቶስ ሰላም በሱ ላይ ይሁን ያስተማረው ትምህርቱም የጠቀሰው ምክንያቱም ድምዳሜውም ቁርአኑ ጋር ካለው ካልተገናኘ ቢያንስ ተወሰደ እንኳን ለማለት በር አይከፍትልህም የሐሳብ መስማማት አለበት አይገናኙም አንተ ግን ምንድነው ማስረጃ ስንል በመርፌ ቀዳዳ ብለዋል ግመልን መጽሐፍ ቅዱስ ላይም ግመል በመርፌ ቀዳዳ እስኪገባ ብለዋል ኖ በመርፌ ቀዳዳ እስኪገባ የተባለው ስለምንድነው ማንን ነው ብለን ስናየው ስለምን እንደሚያወራ ቀጥሎ ያለውን ነገርኩት እኮ እሱ ብቻ አይደለም ሁለቱም የሚያወሩ ሲኦል ስለመውረድ ነው ይያልኩ ነው ሁለቱም ያም ቁርአንም ሲኦል ስለመውረድ ሲኦል ስለመውረድማ እዚህ አንቀጽ ብቻ አይደለም አንድ ሺህ አንቀጽ ልጠቅስልህ እችላለሁ ለምሳሌ በሌላ ቦታ የነብዩ መሐመድን ነብይነት ያላመነ ጀሃነም እሳት ይገባል አለ አንተ ደግሞ የቱ ጋር ሄድክልኝ ወደ ወንጌል ገባህና
በምን ላይ ሄድክ ማርቆስ ወንጌል ላይ ሄድክና ያመነ የተጠመቀ ይድናል ያላመነ ይፈረድበታል ብለዋል አልከኝ ቁርአንም ያላመነ ይፈረድበታል ብለዋል ወንጌልም ያላመነ ይፈረድበታል ብለዋል ስለዚህ ተወስዷል አይደለም ይሄ ኩረጃ አይደለም መጀመሪያ ቁርአኑ ያላመነ ይፈረድበታል ሲል ምንን ቤዝ አድርጎ ነው ወንጌሉ ላይ የተጻፈውስ ምንድነው ሐሳባቸውን ነው መውሰድ ያለብን ፊደልና ቃላትማ ከሆነ መተወስደው ነው ማለት በቃ ዓለም ላይ አንዱ ከሌላው ኮርጇል ማለት አለብን ለዚህ ማረጋገጫው ምንድነው አንዱ ወንጌል ራሱ ነው ከብሉይ ኪዳን በጣም ብዙ ጥቅሶችን ኮርጀዋል ጸሐፊዎቹ ለምሳሌ ጳውሎስ ሲናገር ብዙ ጊዜ ምንድነው የሚለው የተጻፈ መሆኑን ይናገራል ስለ ጳውሎስ ለነገር ፈልጌ አይደለም ይሄ ነገር የተጻፈ ነው ይላል ኮረጀ ማለት አይደለም ይሄ መጽሐፉ መጀመሪያም የነበረ ከሆነ ከዛ መጽሐፍ ላይ ምንድነው ያደረገው በቃል የሰማውን ወይ እየተናገረ ነው ስለዚህ ወደ ነጥቡ ስንመለስ ርዕሱን እንደምንም ለማስለቀቅ አትሞክር ቅዱስ ቁርአን መጽሐፍ ቅዱስ የወሰደውን አንድ ሐሳብ ማግኘት አይቻልም የፈለገ ቢሆን እንዳልከው ቃላትማ ከሆነ አላንከማው ቃላት ከሆነ ሌላ ቦታ ምን አለ መሰለ ቃላት ከሆነ እዚህ ቦታ እና ሌላ ጥቅስ ልስጥ አሁን ቁርአን 5:45 አንብቡልኝ ኦኬ በዚህኛው እንትን እንበልና ቁርአን 5:45 እሺ 5:45 ምን የተወሰደ ነው ይሄም አንብቡልኝ እሺ በእነርሱም ላይ በውስጧ ነፍስ በነፍስ አይን በአይን አፍንጫም በአፍንጫ ጆሮም በጆሮ ጥርስም በጥርስ ይያያዛል ቁስሎችንም ማመሳሰል አለባቸው ማለት ላቆም ዘሌዋውያን እናንብበው እሺ ዘሌዋውያን 7 ዘሌዋውያን 7 እሺ ይታገሱኛል እሺ ቁጥር እቺ እንትን ያለች ነው ዘሌዋውያን 7 ከ3 እስከ 6 እሺ ሰቡንም ሁሉ ላቱንም ይሁድ ዕቃውንም የሚሸፍነውንም ቁጥሩ ግን ትክክል ነው ከሱ ጋር የሚገናኝ አልመሰለኝም ዘሌዋውያን 7 ቆይ ሶሪ ይቅርታ ዘጸአት ይቅርታ ዘጸአት 21 እሺ ዘጸአት ስንት ዘጸአት 21 ከቁጥር 23 እስከ 25 ጉዳት ግን ቢያገኛት ህይወት በህይወት አይን በአይን ጥርስ በጥርስ እጅ በእጅ እግር በእግር መቃጠል በመቃጠል ቁስል በቁስል ግርፋት በግርፋት ይከፈል ለቀጠል ወይስ ላቁ በቃ ስለዚህ እዛ ጋር የሚያወራው ስለ ጥርስ በጥርስ እግር በእግር እንዲያለ ነው የሚናገረው ኤኒዌይ ቁርአኑም የሚናገረው እንደዛ ነው አሁን ያነበቡልኝ ዘጸአትም ዘሴም ነገር ነው የሚያወሩት አሁን መቼም ይሄንን በምንም መልኩ እንትን ልንለው አንችልም ዘሴም ቲንግ ነው አሁን ያነበቡልኝና ቁርአን ላይ ያነበቡት ተመሳሳይ ነው አሁን ይሄ ማይመሳሰል መልኩ ላስረዳ ይችላል በጣም ሲምፕል በሆነ መልኩ ምንም ችግር የለም ወደ ቁርአኑ እንመለስ ቁርአኑ እዚህ ቦታ ላይ ይሄንን ያቀፈው ህጉ አድርጎ አይደለም የእምነቱ አንድ አካል አድርጎ አይደለም ያቀፈው ታሪክን ነው እየተናገረ ያለው የነበረውን ነው የሚገልጸው የህጉ አካል አድርጎ ልክ ኦሪት ላይ እንዳለው ህግ በቁርአንም ላይ ይሄ ህግ ገባ አይልም ጥቅሱን እንየው በእነርሱም ላይ ነው ያለው መጀመሪያ ገና ሲጀምር በእኛ ላይ አይደለም የተውራት ተከታይ በሆኑት አላህ ተውራትን በሰጣቸው እስራኤላውያን ኖት ዩ እናንተን አይደለም እናንተማ የወንጌል ተከታይ ናችሁ ኦሪትን እኛ ሁለቱንም እናምናለን ብሉይ ኪዳንና አዲስ ኪዳን እኛ እናምናለን አሁን ግን አትከተልም ኦሪትን አሁን ርዕስ አታስቀይር እንጂ አዲስ ብሉይ ኪዳንን ህጉን አትከተለውም አንተ እሱን በዕብራውያን መልእክት ብቻ ማቆም እንትን እኔ በግሌ እከተላለሁ ትከተለዋለህ ህጉን ትተገብረዋለህ አዎ በደንብ ኦሪት ላይ ያለውን ህግ ጌታ ብሏል የህግ አልሽርም ልሽር መጣው አላለማ ህጉን ትተገብረዋለህ ህጉ ላይ ያለው ስለ ዝሙትም ስለ ነፍስ ግድያ ስለ ሁሉንም አላልኩም አቅሜ በፈቀደ መጠን አሁን ኖ ወደ ጥቅስልም መለስ በቃ ማንም ሰው ያረጋው የሚችለውን ያረጋል ሰው ስለሆነ ፐርፌክት ሰው የለም ግን በሚችለው መጠን ስለምንና አይደለም ህጉን ራሱ አታምንበትም ማታምንበት ህግ አሉ በዚህ ዘመን ተሽሯል ምትላቸው ነው አንተ አቅም ኖሮ ተተገብረዋለህ ወይስ አተገብረውም ሳይሆን በአዲስ ኪዳን ዘመን ተሽሯል አይደለም ተፈጽሟል ብያምናለሁ አንዳንዱ ነገር ተፈጽሟል በብሉይ ኪዳን በትንቢት መልክ የተጻፉ በአዲስ ኪዳን የተፈጸሙ አሉ በትንቢት መልክ እግዚአብሔር ይሆናል ብሎ ያላቸው የተፈጸሙ አንተ ቃሉን ከማመን የተፈጸመውን ማመን አለብህ ይሄ በኋላ ሰፊ ነገር ስለሆነ ሌላ ጊዜ ብናወራው ይሻላልና በብሉይ ኪዳን የተፈጸመ ይሄ ይቅርብን ወደ ሌላ ይሄንን ያዝልኝ ብቻ እኔም ሌላ ጥቅስ አላመጣም የተፈጸሙ አሉ ህጉን ነው አምነህ የምትቀበለው እንጂ ተግባሩን አይደለም ተግባሩ ተፈጽሟል አይደል አሁን የጠቀስከው ቁርአን ይሄንን እየተናገረ ነው አስተውል በእነርሱም ላይ ነው ያለን አንድ የተውራት ተከታይ በሆኑት እስራኤላውያኖች ላይ አላህ ተውራትን ሲሰጣቸው
ምን ህግ ሰጥቷቸው ነበር ነው አሁን ጥያቄው ቅድም የጠቀስከው ሱራ 10:37 ነው ይሄንን የሚገልጸው ከበፊቱ ያለውን መጽሐፍ የሚያረጋግጥና በውስጡም ያለውን የሚዘረዝር ነው ብሏል አይደል ምን ዘረዘረ ስለ ተውራት ስንል አላህ ምን አለ በእነርሱም ላይ በውስጧ ነፍስ በነፍስ አይን በአይን አፍንጫም ባፍንጫ ጆሮም በጆሮ ጥርስም በጥርስ ይያያዛል ቁስሎችን ማመሳሰል አለባቸው ማለትም ጻፈን አለ አንቀጹ ምን መልእክት አለው አላህ ለሙሳ በሰጠው ተውራት ውስጥ ወሰን አልፎ የሰውን አይን ያጠፋ አይኑ እንዲጠፋ ጥርስ ያወለቀ ጥርሱ እንዲወልቅ እንደዚሁ ደግሞ አፍንጫን የጎዳ አፍንጫው እንዲጎዳ የገደለ እንዲገደል በጥቅሉ ወሰን ባለፈው ወንጀል ልክ እሱም ላይ ወሰን መታለፍ እንዳለበት ጽፈን ነበር ነው ያለው አላህ ማለት ነው እንዳልከው ደግሞ አንተ ወሰድከንና ይሄው የተጻፈው ብለ ዘጻት ላይ ያሳየህን አይደል ስለዚህ አንድ ለቅዱስ ቁርአን ምስክር ሆንክ ማለት ነው ቅዱስ ቁርአን የተናገረው ነገር መምህር ያልኩትን ከሰሙኝ እያልኩ ያለው ምንድነው ቁርአን የባይብልን መጽሐፍ ወስዷል ስል ይሄው ወስዶ ራሱ እስከቷል ይሄው አስቀምጦልናል ቢወስደውማ ለሌላ ነው አልቀጥላ ቢወስደውማ ባይብሉ ላይ ግን ስለማን እንደተጻፈ ገና አላነብልህ ነው አየህ ነገር ግን ህጉን ቁርአን መመስከሩ አንተ ደግሞ ኦሪት ላይ መኖሩን ማረጋገጥህ ቁርአን ከአላህ ዘንድ የመጣ መሆኑ ማስረጃ ነው አንድ ኖ ከአላህ ዘንድ የመጣ ሳይሆን ከመጽሐፍ ቅዱሱ ተወስዶ ነው ተኮርጆ ነው ደግሞ እንዳንል መጽሐፍ ቅዱሱ ስለማን ነበር የሚያወራው ነው ጥቅሱ እንሂድ ምን ይላል ኦሪት ዘጸአት አሁን ያነበብከው ላይ ምዕራፍ 21 ላይ እንሂድ ከቁጥር 14 ሰው ግን ቢደፍር ባልንጀራውን በተንኮል ቢገድለው እንዲሞት ከመሰወያ አውጥተህ ውሰደው አባቱን ወይ እናቱን የሚመታ ፈጽሞ ይገደል ሰውን ሰርቆ ቢሸጥ ወይ በእጁ ቢገኝ እርሱም ፈጽሞ ይገደል አባቱን ወይ እናቱን የሚሰድብ ፈጽሞ ይገደል ሁለት ሰዎችም ቢጣሉ አንዱም ሌላውን በድንጋይ ወይ በጡጫ ቢመታ ያም ባይሞት ነገር ግን ታሞ ባልጋው ላይ ቢተኛ ተነስቶም በመርኩዝ ወደ ሜዳ ቢወጣ የመታው ንጹህ ነው ነገር ግን ተግባሩን ስላስፈታው ገንዘብ ይከፍለው ዘንድ ያስፈውሰውም ዘንድ ግዴታ አለበት ሰውም ወንድ ባሪያውን ወይ ሴት ባሪያውን በበትር ቢመታ ቢሞትበትም ፈጽሞ ይቀጣ የተመታው ግን አንድ ወይም ሁለት ቀን ቢቆይ ገንዘቡ ነውና አይቀጣ ሁለት ሰዎች አለ አሁን ተከታተል ከዚህ ጀምሮ ሁለት ሰዎች ቢጣሉ ያረገዘችንም ሴት ልጁን እስክትጠረግፍ ቢገፏት ባትጎዳ ግን የሴቲቱ ባል የጫነበትን ያህል ካሳ ይስጥ ፈራጆቹም እንደፈረዱበት ይክፈል ጉዳት ግን ቢያገኛት ህይወት በህይወት አይን በአይን ጥርስ በጥርስ እጅ በእጅ እግር በእግር መቃጠል በመቃጠል ቁስል በቁስል ግርፋት በግርፋት ይከፈል አለ ስለማን ነው የሚያወራው ስለመጻፉ ላይ ነው አይደለም የሚያወራው ስለተጣሉ ሁለት ሰዎች ያረገዘች ሴት ላይ እርምጃ ቢወሰድ አሁን ወዳነበብከው ሱራ 5 ላይ ግን ስንሄድ በእነርሱም ላይ በውስጧ ነፍስ በነፍስ አይን በአይን አፍንጫ ባፍንጫ ጆሮ በጆሮ ጥርስ በጥርስ ይያያዛል ቁስሎችን ማመሳሰል አለባቸው ማለትን ጻፍን ብሎ ጀነራል ህግ ነው የሚናገረው እንጂ ስላረገዘች ሴት ጉዳይ አንስቶ ስለተጣሉ ሰዎች ጉዳይ አንስቶ አይደለም አጠቃላይ በተውራት ውስጥ ያለው ህግ ወሰን አልፎ በሰው ድንበር ላይ ወሰን በማለት አደጋ ያደረሰ ሰው እሱም ባደረገው በወሰደው እርምጃ መሰረት ይወሰድበት ነው ከሁለት ሰዎች መጣላት ወይም ከርጉዝ ሴት ጋር አገናኝቶ አይደለም ቀጠለና ደግሞ ቁርአኑ ምን አላውን ቅድም ያስቆምከኝ በርሱም የመጸወተ ሰው ደግሞ ለርሱም ለሰራው ኃጢያት ማስተሰረያም ነው አዲሽናሊ ግዴታ ደግሞ ሂድና ተበቀል አይደለም የመጸወተ ማለት ይቅር ያለ ማለት ነው ተበድሎ ሳለ ይቅር ላለ ሰው ለኃጢያቱ ማስተሰረያም ነው ስለዚህ ተውራት ምንን ያስተምር ነበር ብሎ ነው ቁርአን እዚህ ቦታ ላይ የሚናገረው አንደኛ ወሰን አልፎ ድንበር ጥሶ በሰው ላይ አደጋ ያደረሰ ሰው እሱም ባደረሰው አደጋ ልክ ራሱ ላይ እንዲደርስበት ይቅር ብያለው ለጌታዬ ካለ ደግሞ ኃጢያቱ ማስተሰረያ ነው አለ ይሄኛውን ግን አሁን ያልከው ዘጻፍ ላይ አናገኘው ካላገኘ ነው አሁንም ቅዱስ ቁርአን ከአላህ ዘንድ የመጣ መለኮታዊ ህግ እንጂ ከባይብል በፍጹም የተኮረጀ አይደለም ምንም ኤቪደንስ የለንም ያው እኔ እንግዲህ አቅርብ ያለው እንትኑን ያው ለሰው መተው ነው እኔ አሁን እንትን የሆነ ኃይለኛ ክርክር ለመፍጠር ሳይሆን አሁን እኔ ያስቀመጥኩትን ሰው አይቷል እንግዲህ የተለያዩ አሁንም ካላሰለቸው ዝም ብሎ ማንበቡ ምንም አይሰራም ብዬ ነው ስለዚህ ነው እንደ ሰው ያየው ታውንጂ አይ የርሶንም እኮ ያያል የርሶንም ያያል ሁሉም መቼም አይቶ የራሱን ነገር ይወስዳል እንደውም በጣም ረድተውኛል እያነበቡ አይ ቲንክ ይሄኛው ፍሪዝ እያረገብኝ ስለተቸገር ባትሪ ሎ ስለሆነ ፍሪዝ አድርጓል እንደውም እያነበቡ እየረዱኝ ነው ስለዚህ እግዚአብሔር ይስጥልኝ ማለት እፈልጋለሁ በተረፈ ምክንያቱም እኔ መጽሐፍ ቅዱስ ማንበቤን ቅዱስ ቁርአንም አልከለከለኝም ሁለተኛ ደግሞ እንድንግባባበት ነው ዋናው ዓላማ እና እዚህ ላይ ወደ መቋጫው ከመሄዳችን በፊት አንዳንድ ነጥቦችን እናንሳቸው ኦኬ ቀጥል ምንም ችግር የለም እሺ
አይ ምንም ችግር የለውም። አሁን እንግዲህ እኔ እነዚህን ዝርዝር ያው የጠቀስኳቸውን ሄዳችሁ አነጻጽራችሁ ማንበብ ትችላላችሁ። በፊት ዝርዝር የተናገርኩትን ያው አንዳንዱን ነው ከአቡ ሃይደር ጋር ያወራ ነው። አንዳንዱን አሁን እያብራሩን ያለው የተወሰነው ነው። ግን ቅድም በጣም ወደ 10 12 ጥቅሶችን ሰጥቻችኋለሁ። እናንተ ገብታችሁ እያነጻጸራችሁ ማየት ትችላላችሁ። በተረፈ እንግዲህ እነዚህ ነገሮች ተናግሬያለሁ። ያሉትን ሁሉንም ወሰደ ብዬ አይደለም መጀመሪያም ስከራከር ሲጀምር ከሰማችሁኝ ያው የተወሰነውን ወስዷል በሚል ነው። እሳቸው እንግዲህ አልወሰደም ብለው የራሳቸውን ማብራሪያ ሰጥተውናል። የሚቀጥለው ነገር ካሉት ፖይንት አንሱና ቀጥታ ያው ወደ መደምደሚያ በኋላ እንሄዳለን። አጠቃላይ ምንድነው በቅዱስ ቁርአን ውስጥ የነቢያት ታሪክ ተጠቅሰዋል። የነቢያት ስም ተጠቅሷል። ስለ እምነት ስለ ህግ ተጠቅሷል። ነገር ግን በቅዱስ ቁርአን ውስጥ ያለው የነቢያት ታሪክ አስተምህሮታቸው፣ አቀማመጡ፣ ይዘቱ፣ መልእክቱም ባይብል ውስጥ ካለው ጋራ አይገናኙም። ስፔሻሊ መጽሐፍ ቅዱስ ፈጽሞ የዘነጋቸው ሊጠቀሱ የሚገባቸው የነበሩትን ቅዱስ ቁርአን በሰፊው አብራርቶታል። አንድ ምሳሌ ልስጥህ። ከሞት በኋላ መቀስቀስን፣ ዳግም ትንሣኤ መኖሩን ቅዱስ ቁርአን ያስተማረውን 1/100ኛውን ባይብል አያውቀውም፣ አልጠቀሰውም ነው ከናካቴው። በተቃራኒው ገልጾታል አይደለም፣ የለም ራሱ ፈጽሞ ነው። ከሞት በኋላ ህይወት መኖሩን ለመጀመሪያ ጊዜ ሙታን መቃብር ላይ በስብሰው እንደማይቀሩ እንደሚቀሰቀሱ ያስተማረውን ነብይ ታውቀዋለህ? በእናንተ ወይስ በእናንተ እየጠየቅኩ ነው እንጂ በእኛማ ነግሬሃለሁ። በእኛማ ጳውሎስ ብዙ ጊዜ ጽፏል እንደምንቀሰቀስ። ጳውሎስ በብዙ ነው የመጀመሪያው ነው ማለት የመጀመሪያው ስብከት የትኛው ነብይ ነው? ሙታን ትንሣኤ እንደሚያገኙ አፈር ሆነው እንደማይቀሩ እንደሚቀሰቀሱ በጌታቸው ፍርድ ሚዛን ቀርበው አምላካቸውንና ነቢያትን አምነው የተከተሉ ለጀነት በአምላካቸውና በነቢያቱ የካዱ ጀሃነም እሳት እንደሚገቡ የሰበከ ነብይ ማን ነው? ለምሳሌ ከአዳም እስከ ሙሴ ይታወቃል የሙታን ትንሣኤ። የሙታን ትንሣኤ እነሱ እንትና ራሱ ብድራቱን አይቶ ይላል እንደሚነሳ ያውቅ ነበር። አሁን ለምሳሌ ስለ ሙሴ ብነግርህ የግብፅን እኔ አሁን ስለ መጽሐፍ ቅዱስ ነው ማውራ። ስለዚህ የግብፅን ሽንኩርት እምቢ ያለው ያመለጠው ብድራቱን ተመልክቶ ነበር፣ ትኩር ብሎ ተመልክቶ ነበር ይላል። ስለዚህ ይሄ ሰው አይቷል ማለት ነው፣ ወደፊት የሚመጣውን አይቷል ማለት ነው። ስለዚህ ሙሴ ራሱ አይቷል። ሙታን ከመቃብር እንደሚቀሰቀሱ አላስተማረም ሙሴ። ኖ አስተማረ ሳይሆን እሱ ራሱ ነበረው። አሁን ሞቶ ሰው እንደማይቀር ማለት ነው፣ ሞቶ እንደማይቀር እንደሚነሳ ያምን ነበር ሙሳ ራሱ ማለት ነው፣ ሙሴ ማለት ነው። እሱም ያምን ነበር። እኛ ግን አሁን ትንቢተ ዳንኤል ላይ ብትሄድ ዳንኤል ጽፎልናል ስለዚህ ጉዳይ ማለት ነው። ዳንኤል ነብይ ያው እናንተ በሱ አታምኑ። ኖ እኛ እናምናለን። አላህ በላከው ነብይ ሁሉ እናምናለን። ያንን ማመናችንን ለማረጋገጥ ባይብል አያስፈልገንም። ጌታ አላህ እንደነገረን አንተም እንደጠቀስከው ነቢያትን ሁሉ እናምናለን። በቁርአን ውስጥ በስም ያልተጠቀሱ ይኖራሉ። ዳንኤል የሚል ስም ቁርአን ውስጥ የለም። አላህ ካልጠቀሳቸው ነቢያት ሊሆን ይችላል እሱ። ሰው ምንድነው የምንለው እዚህ ቦታ ስንመጣ? በአጠቃላይ ለነቢያት በተሰጠው እመኑ ስላለን ነቢያትንም በተሰጣቸው አምነናል እንላለን። በስም የተጠቀሱት 4ቱ ብቻ ናቸው። ስለዚህ 4ቱን ጠቅሰን ስናምን የተቀረውን ጥቅላዊ ነው። እኔ ልልህ የፈለኩት ይህ አይነት ከአዳም ዘመን ጀምሮ መኖር ያለበት ነው። ምክንያቱም ሰው ልጅ የተፈጠረው በዚህ ምድር ላይ ዘላለም ሊኖር አይደለም። ዘላለም የሚኖርበት አንድ ዓለም አለ፣ የትንሣኤው ዓለም። ወይ በተድላ ጀነት ይኖራል ወይ በስቃይ ጀሃነም ይኖራል። እዚህ ምድር ላይ የተፈጠረው ወደ ዓለም ሊሸጋገር ነው። በምንድነው የሚሻገረው? ጌታ አምላኩን በማመን አቅሙ በፈቀደ መጠን በህጉ ከኖረ ከሞት በኋላ የሥራውን ዋጋ ያገኛል፣ ዘላለም በተድላ ይኖራል። እምቢ ብሎ የተላከለትን ነብይ ሳይቀበል አምላኩን ሳያመልክ በህጉ ሳይኖር በኃጢአት ባህር ላይ ዋኝቶ ያለ ንስሐ ደግሞ ከሞተ ከፊት ለፊቱ ጀሃነም እሳት ይጠብቀዋል። ስለዚህ ቅዱስ ቁርአን አሁን ምን ይላል? ባይብል ፈጽሞ አያውቁም ያልከውን አላህ የላካቸው ነቢያትና መልእክተኞች ሁሉ አስተምረዋል ነው የሚለው። እንደውም አረብኛው ምን ይላል? ወማ ኑርሲሉል ሙርሰሊና ኢላ ሙበሽሪና ወሙንዚሪን፣ መልእክተኞቻችንን በጀነት አብሳሪ ወይንም በጀሃነም አስጠንቃቂ አድርገን እንጂ አንልካቸውም ነው ያለው። ማንኛውም መልእክተኛ ለማህበረሰቡ ሲላክ ይሄን ሁለት ነገር ነው ይዞ የሚመጣው። ካመናችሁ በጌታችሁ በህይወት ዘመናችሁ እሱን ካመለካችሁት በትእዛዙ ከኖራችሁ ጀነት አላችሁ፣ ብስራት ይባላል። እምቢ ብላችሁ ከአምላካችሁ መንገድ ከወጣችሁ በኃጢአት ባህር ዋኝታችሁ በንስሐ ሳትመለሱ ከሞታችሁ ጀሃነም እሳት ይጠብቃችኋል፣ ያስጠነቅቃል። ወደ ባይብል ስንመጣ ሙሴ የአላህ ሰላም በሱ ላይ ይሁን የህጉ መጽሐፍ ተሰጥቶታል፣ ኦሪት አይደለም ለእስራኤላውያኖች እንዲናገር ራሱም እንዲተገብር አርአያ እንዲሆን። ጥያቄው አሁን ምንድነው የኦሪት የመጨረሻ ግብና ዓላማ? አንድ እስራኤላዊ የእግዚአብሔርን ህግ ጠብቆ እግዚአብሔርን በህይወት ዘመኑ ቢያመልከው
የሙሴን ነብይነት አምኖ ቢቀበል ልቡን ወደ ጣዖት አምልኮ ሳያዞር ቢሞት ምንድነው መጪው ተስፋ ስንል ለዚህ ሁሉ ዋጋው የትንሳኤ ቀን ገነት ይገባል እንዳትል የለም ስለ ገነት የሚያወራ የኦሪት ክፍል በተቃራኒው ሌላ እስራኤላዊ በኦሪት ሕግ ክዶ እግዚአብሔርን ማምለክ ትቶ ልቡን ወደ ጣዖት ቢያደርግ ምን ይጠብቀዋል ጀሃነም ይጠብቃል ምን ማስፈራሪያ የለም ሶ አሁን ወደ ራሱ ስመልስ ምንድነው ቁርአን ግን ይሄን አስተምሮናል ሙሳ እንኳን እንዳስተማረ ይሄን ትምህርት ሶ ቅዱስ ቁርአን ከባይብል የተወሰደ ቢሆን ኖሮ ምን ይሆን ነበር ውጤቱ እነዚህንም ይዘነጋቸው ነበር ባይብል እንደዘነጋው ቁርአንም ይዘነጋል ለምን ዋና ነው ባይብል የሚኮረጅበት መጽሐፍ ሆኗል የሚያስኮርጅ ሆኗል ታዲያ ሄደን ስንኮርጅ ጭራሽ ባይብሉ ያላዘውን ቁም ነገር የሆነ ዕውቀትን ቁርአን ይዞ መጣ ኦኬ በትንሳኤ ጉዳይ እኛም ከናንተ እኩል እናምናለን ትንሳኤ የሚገኝበት መንገድ ነው እንጂ ምንለያየው በትንሳኤ መጽሐፍ ቅዱስ ያወራል አሁን ለምሳሌ ኢየሱስ ክርስቶስ መንግስተ ሰማያት እንድገባ ምን ላድርግ አለው መጥቶ አይደል ትዝ ይሎታል መንግስተ ሰማያት እንድገባ ምን ላድርግ ብሎ ጠየቀው ኦኬ በመጽሐፉ በሙሴ ሕግ የተጻፈውን ሕግ አክብር አለው ሲለው እሱን ከልጅነት ጀምሮ ጠብቄያለሁ አለ ቅድም ያነሱት ቃል ማለት ኦኬ አንድ ነገር ይቀርሃል አለ ያለን ሽጥና ተከተለኛ ሰውየው ባለጠጋ ነበርና ስለዚህ አዝኖ ከመከተል ወደ ኋላ እንደተመለሰ እግዚአብሔር ቃል ይናገራል እና ምን ማለት ነው እነዚህ ሰዎች ራሳቸው በብሉይ ኪዳን ያሉ ሰዎች የዘላለም ሕይወት እንዳለ ያውቃሉ እንደውም ምን አሉት አንድ ሰው አንድ ሚስት አገባ አለ ሳትወልድለት ሞተ ሁለተኛው አገባት አልወለደ ሶስተኛው አራተኛው አለና ሰባተኛው ጋር ሲደርስ ሰባተኛው ከሞተ እሷ ሞተች መንግስተ ሰማያት ሲሄዱ ለማን ትሆናለች አሉ እነዚህ ሰዎች አላቸው አይዲያ ትንሳኤ እንዳለ ያውቃሉ ሰው ከሞተ በኋላ ወይ ሲኦል ወይ ገነት እንደሚገባ ያውቃሉ ይሄንን ምሎት ማለት ብሉይ ኪዳን ላይ የለም ለሚለው አለ ኤግዛክትሊ ትንሳኤ አለ ምናምን ይያሉ አይስበኩት እንጂ ሞት የዘላለም ሞት እንዳለ ህይወት እንዳለ ያውቃሉ ለዚህ ነው ኃጢአት ስርየት ካህናት በዛ ጊዜ ያደርጉ የነበረው ማለት ነው በአይሁዶች ሥርዓት ማለት ያንን ራሳቸውን እያነጹ ወደ እግዚአብሔር መንግስት ለመግባት ማለት ነው ስለ ትንሳኤ የሚለው ነገር በብሉይ ኪዳንም ነበረ የትንሳኤ ነገር ነበረ ሰዎችም ያንን ስለሚጠብቁም ነው የሥጋ ሞትማ ይሞታል አዳምም ሞተዋል እነ ሔዋንም ሞተዋል ከዛ በፊት ያሉትም ሞተዋል ተስፋ ያደርጉ የነበረው ከዛ በኋላ ያለው ህይወት ህግ በመጠበቅ ማለት ነው አዲስ ኪዳን ሌላ ጥያቄ ነው እሱ ሌላ ጊዜ እናወራዋለን ስለዚህ ህጉ እስኪፈጸም ማለት አዲስ ኪዳን እስኪመጣ ሰዎች በብሉይ ኪዳን ትንሳኤ እንዳለ ያውቃሉ ሞትም እንዳለ ያውቃሉ ማለት ትንሳኤ ማለት የዘላለም ህይወት ወይ የዘላለም ሞት ማለት ነው ስለዚህ ይሄንን ለማድረግ ነው ጽድቅን የሚሰሩት መልካም ነገር ህጉን የሚጠብቁት ከዚህ አንፃር ብሉይ ኪዳንም ላይ ነበር ማለት ነው አዲስ ኪዳን ላይ ደግሞ ስትመጡ ደግሞ በጣም ብዙ ቦታ አለ ኢየሱስ ራሱ እኔ ህይወትም ትንሳኤም ነኝ ብሏል የእነ ሐዋርያው ጳውሎስ ሰብከዋል ስለ ትንሳኤ በመጨረሻ ቀን እንደምንነሳ ሌላ አካል ለብሰን እንደምንመጣ ይሄን ሁሉ ዘግበውታል ስለ ትንሳኤ ቁርአን ካወራው በላይ እንደውም መጽሐፍ ቅዱስ አውርቷል መጽሐፍ ቅዱስ ፉል ኦፍ ሪስትሪክሽን ነው እንደውም ተስፋችን እሱ ነው መጽሐፍ ቅዱስ ሚለን ተስፋችን እሱ እንደሆነ መጨረሻ ላይ መነሳት እንዳለ የዘላለም ህይወት የዘላለም ሞት እንዳለ ይነግረን የምናምንበት ወይ ይለያያል እንጂ እናንተም እንዳላችሁት በመጨረሻ ቀን እንደምንነሳ እኛም እናምናለን አሁን የማንተማመነው ምንድነው እናንተ የሚነሱ ሰዎች ወደ ገነት የሚገቡ ሰዎች በዚህ መንገድ ነው ስለምትሉ እኛ ደግሞ ኖ አይ ሰው ወደ መንግስተ ሰማያት የሚገባው በዚህ ነው ስለምንል እሱ ውስጥ መግባት ስላልፈለኩ ነው ሰፊ ሐሳብ ስለሆነ ስለዚህ የትንሳኤ ነገር ይወራል ሎት ፈልጌ ነው በብሉይ ኪዳንም በአዲስ ኪዳንም ወንጌላዊ ተክሎ ያው ሁለት ነገር የሳትክ ይመስለኛል ስትጀምር እኛ በትንሳኤ እናምናለን ያልከው እኔ አታምንም ብዬ አይደለም የተነሳሁት አታምንም ብዬ አልተነሳሁም ምንድነው ለሌላ የፈለኩት ቅዱስ ቁርአን ሐሳቡን ከመጽሐፍ ቅዱስ የወሰደው ቢሆን ኖሮ መጽሐፍ ቅዱስ ፈጽሞ ያልጠቀሳቸው ያላወሳቸውን ግን ሊወሱ የሚገቡ ነገሮችን እሱም አብሮ በረሳቸው ነበር መጽሐፍ ቅዱስን ጥሶ ወጥቶ ግን በሰፊው አስረድቶናል ምሳሌ ያልኩኝና ከሞት በኋላ ህይወት መኖሩን ትንሳኤ መኖሩን በተመለከተ ማስተማሩ ላይ ነው ያንተ ማመንና ለማመን አይደለም እኛ ሙስሊሞች ከናንተ እንሻላለን አይደለም ያልኩት መጽሐፍቶቹ ላይ ነው ቅዱስ ቁርአን ሲያስተምረን ይህ አስተምህሮ የጀመረው ከመጀመሪያው ሰው ከአደም ዘመን ጀምሮ ነው ነቢያት ሁሉ ሲሰብኩት የነበረ ስብከት ነው አንተ ደግሞ ጥቅስ ፎከስ አድርገህ የምትነግረኝ ከአዲስ ኪዳን ዘመን ጀምሮ ነው በአዲስ ኪዳን አለ ወይም የለም ሳይሆን ይሄ በራሱ ምን ያሳየናል ብሉይ ኪዳን ላይ ትንቢተ ዳንኤል ማነው ነብዩ ዳንኤል ምዕራፍ 12 ላይ የተናገረው በራሱ እንኳን አንድ ጥቅስ እንኳን ብታገኝ ጥቅሱ ራሱ በቂ አይደለም ምክንያቱም ጥቅሱ የሚናገረው ከሞቱት መካከል እኩሌቶቹ ነው ይነሳሉ ያለው ሁሉም አይደለም
ሁሉም እንኳን አይልም ጥቅሱን ሄደን ብናነበው ግን እንደዛም ሆኖ ለጊዜው ምንድነው የምልህ ቅዱስ ቁርአን ስለ ትንሣኤ ቀን ያብራራውን የበለጠ ላልከው ከፈለክ ቀጠሮ ያዝለት እኔ የበለጠ ዓለም ሩቡን አይናገርም ባይብል ከዘፍጥረት እስከ ራእይ ስለ ትንሣኤው ዓለም የሚናገረውን አውጣው እኔ በቅዱስ ቁርአን ያለውን አዘጋጃለሁ ቁርአን ያስተማረውን መንገድ ሩቡን እንኳን መግለጽ የሚችል ምድራዊ መጽሐፍ የለም ከቁርአን ውጪ ምክንያቱም ትነሳለ ብቻ አይደለም በትንሣኤ አለማመን ምንድነው ፍርዱ ለምሳሌ አንድ ክርስቲያን ነው ከሞት በኋላ ህይወት አለ ብዬ አላምንም ማለት ይሄ እምነት ከሃዲ ያሰኘዋል መጽሐፍ ቅዱስ ይናገራል ያላመነ ከሃዲ ነው የሚል በትንሣኤ ከሞት በኋላ መነሳትን ሁለተኛ አንድ ሰው ከሞት በኋላ ትንሣኤ መኖሩን ማን ሄዶ አየው ቢልህስ በምን አረጋገጠው ምን ማስረጃ ይኖረናል ቢል ባይብል በሚሰጠው ማስረጃና ቁርአን በሚሰጠው ማስረጃ መካከል ሰማይና ምድር የተራራቀ ነው ይሄ ወደ ምን ድምዳሜ ያመራናል አሁንም ወደ ሌላ እንዳልገባበህ መጽሐፍ ቅዱስ ቁርአን ይበልጣል ወደሚለው ሳይሆን ባይብል ውስጥ የሌሉ ነገሮች አሉ ማለት ነው ቁርአን ውስጥ ካሉ አልተኮረጀም አልተወሰደም ምንጩ ከጌታ አላህ ዘንድ የመጣ ነው አላህ ራሱ በምዕራፍ 27 ሱረቱ ነምል ቁጥር 6 ላይ ወኢነከ ለቱለቀል ቁርአን ሚን ለዱን ሐኪሚን ዓሊም አንተ ጥበበኛና አዋቂ ከሆነው አላህ ዘንድ ቁርአንን ትሰጣለህ ነው ያለው ከራሱ ከአላህ ዘንድ በሌላም ስፍራ ላይ ሲናገር ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ የተወረደ ነው ከብሉይ ኪዳን አልተወሰደም ከአዲስ ኪዳን አልተወሰደም እንኳን 100% ወይ 70% አንተ እንዳልከው ይቅርና 1% የለም የራሱ አገላለጽ ሰውን የሚቀርጸው ሌላው እንኳን ይቅርና እንኳን ይመሳሰላሉ ያልካቸውን ታሪኮች ብናየው አገላለጹ ራሱ ተቃራኒ ነው ባይብል በነበረ ነው የሚገልጸው አንድ እንትን ነበረ ወደ እንትና መጣ ይህንን ጠየቀው እንዲህ አይነት ነገር ተመለሰለት ያኛውም ሰው ይህን ይዞ ሄደ አይነት ታሪካዊ ትረካን ሲያዝ ባይብል ግን ማን ነው ቁርአን ግን አስታውስን ነው ሁሉ የሚናገረው ምክንያቱም አሁን ስለ ኢየሱስ ሲናገር ለምሳሌ የመርየም ልጅ ኢሳ እንዲህ ባለ ጊዜ አስታውስ ሙሳ ለህዝቦቹ እንዲህ ባለ ጊዜ አስታውስ ኖህም ከህዝቦቹ ጋር እንዲህ ባለ ጊዜ አስታውስ ይያለ ተራኪው ሌላ አካል መሆኑን ነው ራሱ የሚናገረው አየ ነብዩ መሐመድ ወስደው ከዛ ቢጽፉት ኖሮ ኑህ የሚባል ነብይ ነበረ ህዝቦቹን እንዲያደረገ መጨረሻ ለጥፋት ውሃ የሚሆን መርከብ እንዲሰራ አይነት ይገልጻል ቁርአኑን ግን ስታየው ራሱ ምንድነው የሚለው አስታውስ ይያለ ወደ ኋላ ዘመን ይመልሰሃል እንዲህ ባለ ጊዜ ይያለ ተራኪው ሌላ አካል ነው ማለት ነው አቀራረቡም ይዘቱም መልእክቱም ውጤቱም ከባይብል ጋር አይገናኝም ካልተገናኘ ተወስዷል ማለት በፍጹም አንችልም ለማለት ነው እንጂ ሌላ ነጥብ ስለመግባት አይደለም እንግዲህ ያው እርሶ እንደዛ ብለዋል እኔም ትንሽ ሰመራይዝ የሆነ ነገር ልናገር ያው እኔም ወስዷል ያልኩበት የራሴ የሆኑ ምክንያቶችን አቅርብ ያለው ወስዷል የሚል ማለት ነው ስለዚህ የተለያዩ ሐሳቦችን አቅርበናል በየግላችን ማለት ነው እርሶ እንዳሉት አሁን ለምሳሌ ስለ ትንሣኤ ብዙ ማውራቱ ከባይብል ይልቅ ከባይብል ላይ አልወሰደም ማለት አንችልም አንዳንድ ጊዜ ሰዎች እኔ ከነገርኩት በላይ ሆነው ሊናገሩ ይችላሉ እኔ አሁን ለምሳሌ በጣም ጥሩ ተናጋሪ ከሆነ አንድ ሰው ከኔ በላይ ሊናገር ይችላል የተወሰነ ብነግረው ከዛ ተነስቶ በጣም ከኔ የተሻሉ ነገሮችን ማድረግ ይችላል ይሄ ሪዝን ሊሆን አይችልም ማለት ነው መጽሐፍ ቅዱስ ላይ ያለው ስለ ትንሣኤ ትንሽ ነውና ቁርአን ላይ ደግሞ ብዙ ነው ያለው በሚል አይ ቁርአን ከመጽሐፍ ቅዱስ አልወሰደም የሚለውን አስኬድም ምክንያቱም እኔ አሁን የሆነ ነገር ቢነግሩኝ ከርሶ በላይ በተሻለ መልኩ ልናገር ይችላል ወይንም እኔ የሆነ ነገር ብነግሮት ከኔ በተሻለ መልኩ እርሶ ሊነግሩኝ ይችላል ስለዚህ እኔ ይሄንን አልስማማም ሐሳቡን ምክንያቱም ስለ ትንሣኤ መጽሐፍ ቅዱስ ያወራል ኦኬ ቁርአን ስለ ትንሣኤ ብዙ ስላወራ ከመጽሐፍ ቅዱስ አልኮረጀም የሚለውን አስኬድም ስለዚህ ስለ ትንሣኤ እንደው ቀድሞ ከቁርአን በፊት የጻፈልን መጽሐፍ ቅዱስ ምክንያቱም እድሜው ስለሚበልጥ መጽሐፍ ቅዱስ እድሜው ስለሚበልጥ ቀድሞን ስለ ትንሣኤ ስለ መነሳት ሞት እንዳለ ትንሣኤ እንዳለ አስቀምጦልናል የሚነሱ ማን እንደሆኑ የሚነጠቁ ማን እንደሆኑ ወደ እግዚአብሔር መንግስት የሚገቡ ማን እንደሆኑ በዝርዝር አስቀምጦልናል ብዙ አለመናገሩ ቁርአን ከመጽሐፍ ቅዱስ ውስጥ አልወሰደም ለማለት አያስችልም ቁርአን ብዙ ስለጻፈ ማለት ነው ስለዚህ እኔ መደምዳሚያ ይሄ ነው በተረፈ እኔ ደስ ብሎኛል እውነቱን ለመናገር ደስ ያለኝ ለምንድነው መነጋገር መቻል በራሱ እንዲህ አይነት ዳያሎግ መኖሩ ለኔ ትልቅ ነገር ነው ምክንያቱም አንዳንድ ጊዜ ተነጋግሮም ተጣልቶ ወደዛ ሂድ ተብሎ የሚከድበት ጉዳይ ስላለ ማለት ነው ስለዚህ እኔ በጣም ደስተኛ ነኝ እውነቴን ነው መምህር በጣም ደስ ብሎኛል ምክንያቱም እንዲህ አይነት ነገር መፈጠር አለበት ሁላችንም በስነ ስርዓት ያለንን እምነት እንግለጥ ሰዎች የራሳቸውን የሆነ ድምዳሜ ይወስዳሉ አሁን ከተናገርነው የእርሶ አመዝኖ ከሆነ እኔ ክርስቲያንም ቢሆን የእርሶን ቢቀበል ግድ የለኝም
እኔ እውነቱን ለመናገር ማለት ነው። ስለዚህ የኔ ደግሞ ሐሳብ አሸንፎት የሚቀበል ሰው ካለ መቀበል ይችላል። ስለዚህ የራሳችን ሐሳብ አቅርበናል። ወደፊትም ደግሞ በእንዲህ አይነት ነገሮች መነጋገር ይቻላል። እንዲህ በስርዓቱ ግጭት በሌለበት መልኩ ማድረግ ይቻላል ብዬ አምናለሁ። እኔ እንግዲህ በዚህ ደምድመን ብንወጣና ሌላ ጊዜ በሌላ ነገር መገናኘት የምንችልበት ሁኔታ ቢፈጠር ደስ ይለኛል። አይ ዶንት ኖ የእርሶን ሐሳብ አለው። ምንም ችግር የለውም። እንደውም ሌላ ጊዜ እንድንገናኝና እንድንቀጥል አንዱም ያደርገን አንዱ የሌላውን እምነት ሳይተች ሳንሰዳደብ እኛ ዘንድ ያለውን አጉልተን ለማሳየት ሁለታችንም ጥረት አድርገናል። ይሄ የመከባበር ውጤት ነው። ለመቀጠል የሚያስፈራ ነገር አይኖርም ማለት ነው። ግን ዛሬ መሰዳደብ መነቃቀፍ ቢኖር ኖሮ ስድብ ዛሬ ከተጀመረ ቀጣዩ ምን ሊሆን ይችላል የሚለው ነገር ሊያስፈራን ስለሚችል ገደብ ይኖረዋል። እንዳልከው ደግሞ ራይት የሚሰጠው ወይም ኤክስ የሚያደርገው ህሊና ነው። ሶስተኛ ሰው አይደለም የሚፈርደው። ለህሊናችን እንተወዋለን። ራሳችንን ሪቫይዝ ማድረግ አለብን። በቀጣዩ ነገሮች መቀጠላቸውን ሙሉ በሙሉ እስማማለሁ። ነገር ግን አሁን መሆን ያለበት ምንድነው? ልክ ዛሬ አክብሬ ያንተ ፔጅ ላይ እንደመጣሁኝ አንተ ደግሞ በእንግድነት እኔ ቤት ትመጣለህ፣ ሁለተኛው ሶስተኛ አንተ ጋር አራተኛ እኔ ጋር ያለ ተራ በተራ በየፔጁ እየመጣን ርዕስም እየቀየርን በተለይ ደግሞ መሰረታዊ ነገር በእናነሳ ስለ አምላክ ማንነት ባህሪያቱ ቁርአን ምን ይላል፣ መጽሐፍ ቅዱስ ምን ያስተምራል፣ ኢየሱስ በእስልምና ምንድነው፣ መጽሐፍ ቅዱስ ወይም በክርስትና ምንድነው፣ ኃጢያት ምንድነው፣ ከየት መጣ፣ እንዴት ነው ከኃጢያት መዳን የምንችለው፣ እንዲህ የመሳሰሉ መሰረታዊ ነገሮችን አንስተን መነጋገር መቀጠል ይቻላል። እኔም መክራችሁ እዚህ ውስጥ ያላችሁ ሰዎች ትልቅ ምክሬ እየቆረጣችሁ አንዳንድ ነገር ባሰሩ ጥሩ ነው። ምክንያቱም ከቻላችሁ ሙሉውን ነገር ፖስት ብታረጉ በጣም ይመረጣል። ምክንያቱም አንዳንድ ጊዜ ስትቆርጡና ስትሰሩ እኔም የራሴን ሳቀርብ እንትን ጥል ይመጣል። ስለዚህ በምትችሉት መጠን ፖስት የምታደርጉ ሙሉውን አቅርቡት። ሙሉውን ይዩ፣ ሰው ራሱ የራሱን ጄጅ ያድርግ፣ የራሱን ነገር ይውሰድ። ብዙ ጊዜ ስለማይ ነው ማለት ነው እንዲህ አይነት ነገር ብዙ ጊዜ ያለውና እንዳልኩት እሱ የመለሱ ሊመልስ ተገቢ ነው። ባለፈው የመለሱት መልስ ልክ ነው። የሰሙት ነገር ስላለ መመለሱ መቃወሚያ አይደለም። ግን አሁን ሁለታችን እኩል ስለሆነ ያወራ ነው አንዳችንን እንትን ስላላደረግን ሙሉን ስሙት፣ ሙሉን ፖስት አድርጉ። የፈለገውን ሐሳብ ይውሰድ ባይነኝ። እኔ ምናልባት ከተሳሳትኩ ሊያርሙኝ ይችላሉ። እንደዛ ቢሆን የኔ ምርጫዬ ነው። እንዳሉት ደግሞ ዋናው ሪካርድ አንተ ጋር እኮ ነው የሚቀረው፣ እኔ ጋር የለም። አሁን ሪካርድ አንተ ማለት ከሆነ በኋላ ሰዎች ያወጡታል። አሁን እኔ ጋር ነው ሪካርድ፣ ማንም ሰው ያገኘዋል፣ ሼር ማድረግ ይችላል፣ መውሰድ ይችላሉ። እኔ እዚሁ ላይ ነው ፌስቡክ ላይ ፖስት ይሆናል። ከፈለገ ወደ ዩቲዩብ ይውሰዱት ወይ የፈለገ ቦታ፣ ሁሉም ላይሆን ይችላል። አንዳንድ ሰዎች ይሄን ስለሚያደርጉ ቆንጽላችሁ የሆነ ሰው ያውጣታችሁ ከምታደርጉ ሙሉውን ሰው ሰምቶ የራሱን ፍርድ ቢወስድ ይሻላል ለማለት ፈልጌ ነው። ዋናውና ማስተሩ አንተ ጋር እስካለ ድረስ ለመቁረጥ እንኳን የሚያስብ ሰው ቢኖር ዋናውን በማሳየት ማጋለጥ ይቻላል። አንድ ይሄ ነው። ሁለተኛ ደግሞ እውነትን በሰዎች ልብ የሚያስቀምጠው እኮ አላህ ነው። አንተ ኤዲት ስላደረግከው ስለቆራረጥከው አላህ ሊያሳስተው ያልፈለገውን አንተ ማሳሳት አትችልም። ልክ አላህ ሊመራው የፈለገውን አንተ ማጥመም እንደማትችለው ከኔና ካንተ የሚጠበቀው እውነት ነው ብለን ያመንበትን ነገር ለሰዎች ማስተላለፍ ነው። ሰው ልብ ውስጥ ግን እንዲገባ ማድረግ አንችልም እኮ። በእኛ ሳቅመዋለን ካሁን በኋላ በእውነት መንገድ ላይ ጸንተን ለመኖር የአላህ ጥበቃ ነው የሚያስፈልገን። ሰው ምንድነው የሚሆነው? አንተ እንኳን እንዳልከው ወይ ከክርስቲያን ወይ ከሙስሊም ቆራርጦ ሌላ መልእክት የሚያስተላልፍ ሰው ሲኖር ዋናውን በማሳየት የሰውየውን ሐሰተኝነት በጋራ ማጋለጥ ይቻላል። ስለዚህ በቀጣይነት መንፈስ እንዲኖረን ይሄን ነገር አስብበት። ከቻልክም አሁን ቀን መወሰን እንችላለን። ቀኑንም ርዕሱንም አሁን አይወሰንም እናወራና ከርሶ ጋር አሁን ፍሬንዴ ስለሆኑ ኮሙኒኬት አደረገውታለሁ። ስለዚህ እግዚአብሔር ይስጥልኝ አክብረውኝ ስለመጡ በእውነት አንዳንድ ሰዎች በጣም ጦርነት ይሆናል ብለው ያሰቡ ሰዎች አሉ። ምንም ጦርነት የለም። እውነት ጦርነት አያመጣም። ስለዚህ በዚህ መልኩ ስላለቀ ደስ ብሎኛል። እንደውም እርሶም ድሮ ያጠና ተራ ልጅ እንደሆነ አውቄያለሁ እና እኔም ያጠና ተራ ልጅ ነኝ። ኤኒዌይ ያጠና ተራ ነው ያደኩት። አይ ቲንክ አጠና ተራ ያው እንግዲህ እንደባደብ ነበር እዛ ተደባዳቢዎች ስለሆናችሁ ምናልባት እዛ እንተዋወቅ ይሆናል። የኮልፌ ልጅ ያጠና ተራ ልጅ ነኝ። እርሶም እንደዛ እንደሆኑ ሰምቻለሁ። በጣም ደስ ይላል። ጓደኞቻችን እስላሞች ነበሩ እዛ አካባቢ፣ በጣም ሙስሊም ማህበረሰቦች ነበሩ። ቤታቸው ገባለው። በተለይ የጾማቸው ጊዜ እየገባን ምግብ ሁሉ እንበላለን። በጣም የምንዋደድ ፋሚሊ። እኔ አሁን ለምሳሌ 15 የሚሆን ፋሚሊ 15% የሚሆን ሙስሊሞች አሉ የተዋለዱ ስልጤ ብሔረሰብ ውስጥ ዘመዶች ስላሉኝ አክስቶች አሉኝ። ኢትስ ኦኬ። አንዳንዴ እውነት ሌላ ነው፣ ፍቅር ሌላ ነውና በጣም ደስ ብሎኛል ስላገኘሁት። እንዲህ አይነት ስርዓት ያለው ነገር ማውራት ስለቻልን በጣም ደስተኛ ነኝ። እንግዲህ ለሌላ ጊዜ በሌላ ነገር ደስተኛ ነኝ። እንግዲህ ዛሬ በቤተ ተቀበለኸኛል፣ አመሰግናለሁ። የሚጠጣ ነገር አላቀረብክም፣ በርግጥ ቅርብ ይለኝም ማለት ነው። ይሁን እንግዲህ ያው ከመድራዊ መጠጥ ይልቅ መንፈሳዊን መጠጥ በጋራ ጠጥተነዋል። በላጩ እሱ ነው ዋናው ነገር። የስጋው ጉዳይ ይደረሳል። ስለዚህ
ምናልባት ቀን ወስኑ የሚሉ ኮሜንታተሮችም አሉ ኮሜንት የሚጽፉ አሁን መወሰን ከተቻለም ችግር የለም ካልተቻለም እሱ እንዳለው በግል ተነጋግረን እንይዛለን ነገር ግን ከወዲሁ ሁላችንም ማወቅ ያለብን አንተም ፔጅ እኔም ፔጅ ከተወያየን ዋናው መልእክቱ እስከሆነ ድረስ ጀስቲስ እንዲኖር ተራ በተራ መሆኑ መጠበቅ አለበት ይሄንን ነው መተማመን ያለብን ራሱ ደግሞ ያ ነው የሚያስከደው እጠብቃለሁ እንግዲህ አላህ ያድርሰን ለቀጣዩ ውይይት አሜን እግዚአብሔር ያድርሰን ሁላችንም መልካም ቀን ብያለሁ አሁን ከሳቸው እኩል ነው መውጣው ሌላ ነገር አልናገርም እንግዲህ ሁላችሁንም ሰላም ሁኑልኝ ግን መውጣት እንዴት እንደሚሆን አላቀበትም ይቅርታ ነገር እኔ ስወጣ ይወጣሉ እርሶ ምንም ችግር የለውም በቃ አመሰግናለሁ